السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد ቁጥር አንድና የመጀመሪያው የሰፊነቱ ነጃት ትምህርት ነው። ሰፊነቱ ነጃት ማለት መዳን የሚችሉበት መርከብ ማለት ነው። የሰው ልጆች ከአላህ ተባረከ ወተዓላ ቁጣና ቅጣት መዳን የሚችሉት በእውቀት ነው። ከስህተት መዳን የሚችሉትም በእውቀት ነው። ዱንያ ላይ ከጀህልና ከፈተና ማዕበሎች፣ አኺራ ላይ ደግሞ ከሲራጥ መሻገርና መዳን የሚቻልበት መርከብ እውቀትና መልካም ስራ ነው። فلا نجاة إلا بالعلم والعمل والإخلاص። ዱንያም ይሁን አኺራ ላይ ነጃት ስኬት ከሚፈሩት ነገር መዳን የተመኙትን ማግኘት የሚቻለው በእውቀት ባወቁት በመስራት ነው። የሸሪዓ እውቀት የሌለው ሰው ከፈተና መዳን አይችልም። ይደናበራል፣ ይደናገራል። ባለማወቅ ብዙ ነገሮችን ያጠፋል። ብዙ መልካም እድሎችም ያመልጡታል። አላዋቂዎችም ይጫወቱበታል። እንደዚሁ እውቀት የሌለው ሰው የቂያም ቀንን ጨለማ መወጣት የሚችልበትን ብርሃን ማግኘት አይችልም። ፈመን ለም የጅዐል ላሁ ለሁ ኑረን ፈማ ለሁ ሚን ኑር ተብሏል። እዚህ ዱንያ ላይ እስላምን፣ ኢማንን፣ ዒልምን ይዞ ያልተጓዘ እዚህ ዱንያ ላይ ኑር ብርሃን ያላገኘ አኺራ ላይ ከየትም ብርሃን ሊያገኝ አይችልም ተብሏል። በዚህ ርዕሳችን የተመረጠው መጽሐፍ ሰፊነቱ አነጃት ሰፊነቱ አስሰላት የሚል ነው። ሁለት መጽሐፎች ናቸው በአንድ ተደርገው የተዘጋጁት። ሰፊነቱ አነጃት የሰላም መርከብ ማለት ነው። በትንሹ መግቢያው ላይ በአንድ አጭር ምዕራፍ አርካነል እስላምና አርካነል ኢማንን ከዳሰሱ በኋላ ከዛ አስከትለው በሰፊው በመጠኑ ስለ ሶላት የዳሰሱበት መጽሐፍ ነው ሰፊነቱ አነጃት። ከዛ ቀጥሎ ያለው ሰፊነቱ አስሰላት ደግሞ እንዲሁ ተመሳሳይ በሆነ መልኩ ስለ ዲን ስለ ፊቅህ የሚዳስስ መጽሐፍ ነው። ከሰፊነቱ አነጃት በኋላ ሌሎች ከዋናው ጸሐፊ በኋላ የመጡ ዑለሞች ስለ ጾም፣ ስለ ሐጅ አስከትለው የጻፏቸው ወሳኝ የሚባሉ ለእውቀት ጀማሪ አስፈላጊ የሚባሉ መነሻ ነጥቦች አሉ። ሰፊነቱ አነጃት ፊ ኡሱል ዲን ወልፊቅህ ነው የሚለው ክታቡን ገጽ 15 ግለጡ። አዲሱን እዚህ የተከፋፈለውን ኪታብ ገጽ 15 ገለጹ። እስከዚያ ያለው መጽሐፉን ማስተዋወቅ፣ መጽሐፉን ያዘጋጁትን 3 ሰዎችን ታሪክ መዘርዘር የያዙ ገጾች ስለሆኑ እነሱን ማብራራት ብዙም አይጠበቅብንም። አጠር ያለ የጸሐፊውን ታሪክ በጥቅሉ ላነሳላችሁ ይችላል። ገጽ 15 ላይ መትኑ ሰፊነቱ አነጃት ፊ ኡሱል ዲን ወልፊቅህ የሚለው የኪታቡ ርዕስ ነው። መትን ማለት ሀተታ ማለት ነው፣ ፍሬ ሐሳብ ማለት ነው። ማስረጃዎችን ሳያካትት ህግጋትን ብቻ ባጭሩ የሚዘረዝር ለጀማሪ ተብሎ የተዘጋጀ ኪታብ ነው። ዝርዝር ማስረጃዎችን አይጠቅሱም ፉቃሃዎች ለጀማሪዎች ባዘጋጇቸው ኪታቦች ላይ። ኺላፎችንም አይጠቅሱም። ጀማሪ አንድ ብሎ ኪታብ ሲቀራ የተመረጠውን አንድ አስተያየት ብቻ እያጠና መሄድ ነው ያለበት። እንደዚሁ ደግሞ በርካታ ፉቃሃዎች ለጀማሪዎች ደሊሎችን አይጠቅሱም። ከደሊሉ የተወሰደውን ዋና ቁም ነገሩን ይቻለውን፣ ማይቻለውን፣ የሚወደደውን፣ የሚጠላውን ብቻ ነው የሚነግሩት። ሁለተኛ፣ ሶስተኛ፣ አራተኛ ደረጃ ከፍ ሲሉ ያኔ በመዝሀቡ ውስጥ ያሉ ኺላፎችን፣ ልዩነት ያለባቸው ነጥቦችን እንደዚሁ ደግሞ ደሊሎችን ይነግሯቸዋል።
ከዛ የበለጠ ከፍ ሲሉ ደግሞ በሌሎች መዝሀቦች ውስጥ ያሉ አስተያየቶችን ትክክለኛውን ያነጻጸሩ እንዲማሩ ያደርጋሉ። በዚህ መልኩ በቅደም ተከተል የተማረ ሰው አይደናገርም። ኺላፍ ያለባቸው ነጥቦችን ሲሰማም ግራ አይጋባም። ለምንድን ነው ሰፊና ላይ እንደዚህ የተባለ፣ ሹሩጡ ሶላት ላይ ሱለት ሰላታ ላይ እንደዚህ የተባለ አይልም። በዚህ መልኩ በቅደም ተከተል ግን ካልተቀራ ነገሮች ይቀላቀላሉ። አንዱ ፈትዋ ይሰጣል፣ ሌላኛው ሌላ ፈትዋ ይሰጣል። ኢስላም ለምንድን ነው እንደዚህ የሆነው ብለው ግራ ይጋባል። ይሄን ለማስወገድ መጀመሪያ አንገት ደፍቶ በመረጡት መዝሀብ በተመረጠው መዝሀብ ሀገሩ ላይ ሰዎች በለመዱት መዝሀብ መሰረት መነሻ የሚሆን አጠር ያለ ኪታብ መቅራት ነው። በእውቀት ያደጉ ከፍ ያሉ ሲሄዱ የሁሉንም ነጥቦችን ማስረጃቸውን ደሊላቸውን ማጥናት መጀመር ይቻላል። ሰፊነቱ ነጃ በዚህ መሰረት በሶላት ዙሪያ አጠር ተደርጎ የተዘጋጀ ኪታብ ነው። መግቢያው ላይ በትንሹ ስለ አርካነል ኢማንና አርካነል ኢስላም ማዕና ላ ኢላሃ ኢለላህ ተነግሮበታል። ከዛ በኋላ ለአካለ መጠን የመድረስ ምልክቶችን፣ የሶላት መስፈርቶችን፣ ሶላት የሚያበላሹ ነገሮችን ኢላ ገይሪ ዛሊክ ዳሰዋል። ምንም አይነት የሐዲስ ማስረጆች ደሊሎች እዚህ አይጠቀሱም። ቀደም ሲል እንደጠቀስኩት ለጀማሪ ስለሆነ መጽሐፉ የተዘጋጀው الشيخ سالم بن سمير الحضرمي በሚባሉ ሼክ ነው። الشيخ العالم الفاضل እስከዚህ ያለው ማዕረጋቸውን የሚገልጽ ቃል ነው። አዋቂ ክቡር። ስማቸው ሳልም ብን ሱመይር የሚባሉ አልሐضረሚ ሐضረሞት በመባል የሚታወቅ የየመን ሀገር ውስጥ የተወለዱ ማለት ነው። አብዛኞቹ የፍቅህ ክታቦች በተለይ ሀገራችን ላይ የሚታወቁት ከየመን ሀገር ዑለሞች የተጻፉ ናቸው። የኢማም ሻፊዒን መዝሀብ የሚከተሉ በርካታ ዑለሞች ስላሉ ሀገራችን ከየመን ቅርብ ከመሆኑ አንፃር በርካታ የሀገራችን የጥንት ዑለሞች የመን ሄደው ሶማሌ ሀገር ሄደው በመቅራታቸው ምክንያት እኛ ሀገር በብዛት የሚታወቀው መዝሀብ የኢማም ሻፊዒ መዝሀብ ነው። ለዚህም ነው አስከትለው አላ መዝሀብ الإمام الشافعي ያሉት በኢማሙ ሻፊዒ መዝሀብ መሰረት አሉ። ክታቡ የተዘጋጀው በኢማሙ ሻፊዒ መዝሀብ መሰረት ነው። በጥቅሉ በዋነኝነት የሚታወቁ 4 መዝሀቦች አሉ። የመጀመሪያው የኢማም አቡ ሐኒፋ መዝሀብ ነው። እንደ ሂጅራ 150ኛው ዓመት ላይ ሞተዋል። ዋነኛ መስፋፊያ ስፍራው ኢራቅ አካባቢ ነው። የአቡ ሐኒፋ መዝሀብ መነሻው። ሁለተኛው ኢማሙ ማሊክ ናቸው። እንደ ሂጅራ 179 ላይ ሞተዋል። የመዝሀባቸው መነሻ መሰራጫው መዲና ነው። ከበርካታ ከመዲና ዑለሞች ከታቢዒዮች ተምረዋል። አቡ ሐኒፋም በርካታ ትልልቅ ታቢዒዮችን አግኝተዋል። ሱሐባም እንዳገኙ ተነግሯል። ምክንያቱም የተወለዱት እንደ ሂጅራ 80ኛው ዓመት ላይ ነው። የመጨረሻ ሱሐቦች የሞቱት 110-11 አካባቢ ላይ ነው። ምድር ላይ የነበረው የነቢ ሱሐቢ መጨረሻ የነበረ ሱሐቢ የሞተው እንደ ሂጅራ 110 ላይ ነው። ከ110 በኋላ አንድ እንኳን ሱሐባ ምድር ላይ አልነበረም። አቡ ሐኒፋ የተወለዱት እንደ ሂጅራ 80ኛው ዓመት ላይ ከሆነ የመጨረሻው ሱሐባ የሞተው በ110 ከሆነ መሀል ላይ ባሉ ዓመታት ሱሐባ ሊያገኙ ይችላሉ። ማይታሰብ ነው አይባልም። ከልጅነት ጀምሮ በተለይ እናታቸው አቡ ሐኒፋን ወደ ዒልም መድረክ ተወስዳቸው እንደነበረ ይማሩ እንደነበረ ተነግሯል። ሁለተኛው የመዝሀብ ባለቤት መስራች ኢማም ማሊክ ናቸው። የመዲና ሰው ናቸው። ከተለያዩ ታቢዒዮች ተምረዋል። አንዳንድ ነገሮች ከአቡ ሐኒፋ ደረሶችም ጋር ተመካክረዋል። እሳቸው የሞቱት 179ኛው ዓመተ ሂጅራ ላይ ነው። ሶስተኛው መዝሀብ በጊዜ ቅደም ተከተል መሰረት ኢማሙ ሻፊዒ ናቸው። ኢማም ሻፊዒ የተወለዱት ፍልስጤም፣ ከዛ በኋላ መካ ኖረዋል፣ ግብጽ ኖረዋል፣ የመን ኖረዋል፣ መዲና ኖረዋል። ብዙ ሀገር ጎብኝተዋል ለመማርም ለማስተማር።
ኢማም ሻፊዒ ረሕመቱላሂ ዐለይህ በብዛት መዝሀባቸው የነበረው ኢራቅ አካባቢ ነው፣ መካም ላይ በብዛት በተለይ ወደ መጨረሻ ላይ የመን ነው የእሳቸው መዝሀብ የሚታወቀው። የመን ላይ ባለስልጣን ሆነውም ለተወሰነ ጊዜ አገልግለዋል። ያኔ ባለስልጣናት ይመሩ የነበረው በቁርአን በሸሪዓ ህግ መሰረት ስለነበረ ዑለሞችን ነበር የሚሾሙት። ኢማም ሻፊዒ ረሕመቱላሂ ዐለይህ የተወለዱት ኢማም አቡ ሐኒፋ በሞቱበት ዕለት ነው። ኢማም አቡ ሐኒፋ እንደ ሂጅራ 80ኛው ዓመት ላይ ተወልደው 150 ላይ ሞተዋል። አቡ ሐኒፋ በሞቱበት ዕለት ኢማም ሻፊዒ ተወልደዋል። አንድ ኢማም ሲሞት ሌላ አላህ ተባረከ ወተዓላ ሌላ ኢማም ይተካል። ሻፊዒ ረሒመሁላህ ተዓላ የሞቱት እንደ ሂጅራ 204ኛው ዓመት ላይ ነው። 204ኛው ዓመት ላይ ነው። አራተኛውና ከታዋቂ መዝሀቦች የመጨረሻው ከጊዜ ቅደም ተከተል አንፃር ኢማም አሕመድ ናቸው። ኢማም አሕመድ የተወለዱት ኢራቅ ነው። ለመማር መካም፣ የመንም ሌሎችም አካባቢዎች ላይ ተዘዋውረው ተምረዋል። አንድ ዓለም የሚሆነው የተለያዩ አካባቢ ላይ ያሉ ዑለሞችን ተዛዙሮ ሲያገኝ ከአኽላቃቸው ከትምህርት አሰጣጣቸው ሲማር። አብዛኞቹ ዑለሞች በዚህ መልኩ ዓለምን ጎብኝተዋል። 300፣ 200፣ 400፣ 100 ምናምን መሻይኾች ያሏቸው ዑለሞች ናቸው። ሼኾች በበዙ ቁጥር ከእያንዳንዱ ሼኽ የምናገኛቸው መልካም ነገሮች ይኖራሉ። በጊዜው በአካባቢው ያሉ ሼኾች ዒልምን ስነ ምግባርን አጣምሮ የሚጓዙ ከሆኑ ማለት ነው። ኢማም አሕመድ ረሒመሁላህ ተዓላ ከኢማሙ ሻፊዒ ተምረዋል። በሌላ በኩል ደግሞ ኢማም ሻፊዒ ከኢማም አሕመድም ተምረዋል። እንደ ዛሬ መናናቅ አንዱ ሌላኛውን ለመጣል መሞከር አልነበረም። ያኔ አብረው ተባብረው ነበር የሚሰሩት። ኢማሙ አሕመድ ከኢማሙ ሻፊዒ ኡሱል አልፊቅህ ተምረዋል። ሻፊዒ ሳይመጣ በፊት ናሲኽና መንሱኽ ምን እንደሆነ አናውቅም ነበር ብለዋል። ይሄ ኡሱል አልፊቅህ የሚባል ከፍ ያለ የእውቀት ዘርፍ ነው ራሱን የቻለ። ኢማሙ ሻፊዒ ደግሞ በበኩላቸው ኢማም አሕመድን አንቱ እያሉ ያ አባ አብድላህ፣ አንቱ የአብደላህ አባት ሆይ እርስዎ ከኔ በላይ ሐዲስ ያውቃሉ። ትክክለኛ ሐዲስ እርስዎ ጋር ሲገኝ አጥንተው አጣርተው ሲያገኙ ለእኔም ይንገሩኝ፣ አቋሚ ያደርጓሉ፣ እሱን እከተላለሁ ይሏቸው ነው። ከኢራቅ ስወጣ እንደ ኢማም አሕመድ ያለ አላህን የሚፈራ ሐዲስ የሚያውቅ ፊቅህ የሚያውቅ ዱንያን ቸላ የሚል ሰው ትቼ አልወጣሁም ብላ። በመዝሀብ ሊለያዩ ይችላል። በአንዳንድ ነገሮች ተከራክረዋል ሁሉ። ስጦታን ከሰጡ በኋላ መመለስ ኢማም አሕመድ ሐራም ነው ብለዋል። ኢማም ሻፊዒ ሐራም ደረጃ አይደርስም የተጠላ ነው እንጂ ብለዋል። በዚህ ተከራክረዋል። ነብዩ ሰለላሁ ዐለይሂ ወሰለም ስጦታን ሰጥቶ ከዛ መልሶ የሚወስድ ልክ እንደ ውሻ ነው፣ ያስመለሰውን ተመልሶ እንደሚበላ ብላ። ይሄን ሐዲስ ማስረጃ ባቀረቡ ጊዜ ኢማሙ አሕመድ ይሄ እኮ ሊጸየፉት የሚገባ ተግባር የተጠላ ድርጊት መሆኑን እንጂ የሚያመላክተው ሐራምነቱን አያመላክተም ብለዋቸዋል ኢማሙ ሻፊዒ። ኢማም አሕመድ ደግሞ መልሰው በሌላ ሐዲስ እኮ ለይሰ ለና መተሉ ሰውኢ፣ እኛ ሙስሊሞች መጥፎ ምሳሌ አይገባንም፣ መጥፎን ድርጊት ሌላን መጥፎን ነገር ያደረገና ካልተከተለን ልናደርግ አይገባም ብለዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም። የሰጡትን ስጦታ መልሶ መውሰድ ልክ እንደ ውሻ ነው፣ ያስመልሰው እንደሚበላ ከተባለ ይሄን ማድረግ መጥፎ ምሳሌን መከተል ነው የሚሆነው ባሏቸው ጊዜ ተስማምቻለሁ ብለዋል ኢማም ሻፊዒ ረሕመቱላሂ ዐለይሂ። በዕድሜ ከሚያንሷቸው ኢማም አሕመድ ሐዲስን ተቀብለው ያውን በዚህ መልኩ ውይይት አድርገው ኒቃሽ አድርገው አቋማቸውን አስተካክለው አንዱ ሌላኛው ዱዓ ያደርግ ነበር፣ አንዱ ስለ ሌላኛው ጥሩ ነገር ይናገር ነበር። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ የመን በነበራቸው ቆይታ ስራቸውን እየሰሩ ስማቸው ጠፍቶ ነው የየመን ሰዎችን ቀስቅሶ ራሱን የቻለ መንግስት ሊመሰርት ነው ተብሎ ተወርቶባቸው አጠቃላይ ገዢው ኸሊፋው መኖሪያው ኢራቅ የሆነው ይሄን ወሬ በሰማ ጊዜ
ኢማሙ ሻፊዒን ከየመን አንስቶ እስከ ኢራቅ ድረስ እጃቸው ታስሮ ግመል ላይ ተጭነው እንዲመጡ አድርገዋል። ባለስልጣናት ከስልጣናቸው ጋር ድርድር አያውቁ። ስልጣኔን ነካ አካሉ ልጄ ነው ዓለም ነው አይሉ። ከእሳቸው ጋር ሌሎችም የተጠረጠሩ ነበሩ። ሌሎችም በሙሉ ፈርደውባቸው እስር ቤት ገብተው ሲቀጡ የኢማሙ ሻፊዒ ተራ ደርሶ ለክስ ሲቀርቡ እዛው መሪው ኸሊፋ ወጠገብ የተቀመጠ የአቡ ሐኒፋ ተማሪ ነበር። ኢማሙ ሻፊዒን ኸሊፋው መውቀስ ሲጀምር እዛ ቦታ ላይ የተቀመጠው የኢማሙ ሻፊዒ የኢማም አቡ ሐኒፋ ደረሳ ለኸሊፋው ይሄ እኮ መሐመድ ኢብኑ ኢድሪስ ነው፣ እሱ በዕልም የሚታወቅ ሰው ነው፣ እንደዚህ ነገር ውስጥ ፈጽሞ አይገባም ብሎ መስክሮላቸው ነፃ አውጥቷቸው ከዛ በኋላ የሚያስፈልጋቸው ነገር ተደርጎላቸው በክብር ተሸኝተዋል። ዛሬ ላይ ይሄ የለም። አንዱ ሌላኛውን ማጥላላት፣ ማቁሸሽ፣ ክብሩን መንካት፣ ሰዎች ከሱ እንዲርቁ ማድረግ ነው። የድሮቹ ዓላማቸው እስላምን ተባብሮ መገንባት ነበር። ለራሳቸው ለክብራቸው አልነበረም የሚሰሩት። ወይላ በዚህ አጋጣሚ ኢማም ሻፊዒን ማሳሰር ይችል ነበር፣ ደስ ይለው ነበር። በመድሀብ አይገናኝ። እዚህ ደረጃ የደረሰ ልዩነት በመካከላቸው ከመኖሩ ጋር እንኳ ሐቅን ፍትህን አያጓድሉም ነበር። ይሄ እኮ መሐመድ ኢብኑ ኢድሪስ ነው፣ ታዋቂው የመካው ዓለም፣ እሱ የዕልም ሰው ነው፣ በዚህ አይታወቅም አይጠረጠርም ብለው መስክረው ኸሊፋውን ሰምተው ነፃ አድርጓቸዋል። ኢማም ሻፊዒ ከኢማሙ አሕመድ፣ ኢማም አሕመድ ከኢማሙ ሻፊዒ ተምረዋል፣ ተደጋግፈዋል፣ ተመካክረዋል፣ ውይይት አድርገዋል። በሌላ በኩል ደግሞ ኢማም ሻፊዒ ከኢማሙ ማሊክ ተምረዋል። በአስራ ምናምን ዓመታቸው ወደ መዲና ሄደው የኢማሙ ማሊክን ሙወጣ የተሰኘውን ኪታብ ቀርተዋል። ሕፃን ስለነበሩ ኢማሙ ማሊክ ዘንድ ቁጭ ሲሉ ማን ይቅራለህ ብለዋቸዋል። ኢማሙ ማሊክ አልሙወጣ የተሰኘ ኪታብ አላቸው ራሳቸው ያበጁት። ኢማሙ ሻፊዒ ልጅ ነበሩ። መቅራት ማይችሉ መስሏቸው ከመካ ነው የመጣሁት ያንቱን ኪታብ ከራስዎ ልሰማ ባሏቸው ጊዜ እስቲ ለዚህ ሕፃን ማን ይቅራለት ብለዋል። አረ እንደውም ሐፍዤዋለሁ በቃሌ ነው ማሰማሁት ብለዋቸዋል። በጣም ተደንቀዋል። ከዛ በኋላ በደንብ አስጠግተዋቸዋል። አላህ ተባረከ ወተዓላ ውስጥህ ላይ የዕልምን ኑር አድርጓል፣ ይታየኛል ይሄ ከሁኔታ በወንጀል አታጥፋው ብለዋቸዋል። ወንጀል ዕልምን እንዳይታደሉ ያደርጋል። ሌላ ወኪዕ የሚባልም ሼኽ አላቸው ኢማሙ ሻፊዒ፣ ወኪዕ ኢብኑ ጀራህ። በቃላቸው ነበር ብዙ ሐዲሶች የሚያሰሙት። በተለይ ኢማሙ ሻፊዒ ልዩ የሕፍዝ ችሎታ ነበራቸው። ኹጥባ ሲደረግ የሰሙትን ቤት ሄደው ሕፃን ሆነው ለቤተሰብ ያሰሙ ነበር፣ አንድ ሳይጨምሩ ሳይቀንሱ። የሆነ ጊዜ ላይ ወኪዕ ጋር በሕፍዝ ሲያሰሙ ብዙ ጊዜ እኛ የምናውቀው ቁርአን በሕፍዝ ማሰማት ነው። ደጋ ቀደምቶች ዑለሞች እዚያ ደረጃ ያደረሱት ሐዲሱንም ጭምር ፊቅሁንም ጭምር በሕፍዝ ስለሚያሰሙ ለወኪዕ ሲያሰሙ የሆነ ጊዜ ላይ ተንተባተቡ። ለየት ያለ ባህሪ ባዩባቸው ጊዜ ምንድነው ችግሩ ጠየቋቸው። መንገድ ላይ የሄድኩኝ ሳላስብ የሴት ልጅ እግር አይቼ ነው አሏቸው። እንግዲያውስ አላህን ተባረከ ወተዓላ ማመጽህ ያልተፈቀደን ነገር ማየትህ ነው ለዚህ ያበቃ። የኢድሪስ ልጅ ሆይ እወቅ፣ ዕልም የአላህ ኑር ነው። አላህ ደግሞ ኑሩን ብርሃኑን እሱን ለሚያምጽ ሰው አይሰጥም ብለዋቸዋል። ኢማም ሻፊዒ ይሄን ምክር ተቀብለው ወደ ስንኝ ቀይረውታል። ሸከውቱ ኢላ ወኪዕን ሱአ ሒፍዚ ፈአርሸደኒ ኢላ ተርክ ልመዓሲ ወአኽበረኒ ቢአነ ልዕልመ ኑሩን ወኑሩ ላሂ ላ ዩእታሁ ልዓሲ በላ። ሒፍዝ ላይ ችግር ገጠመኝ፣ ችግሩንም ለወኪዕ ነገርኩት። ፈአርሸደኒ ኢላ ተርክ ልመዓሲ ዕልም እንዲገባ ውስጥህ ላይ እንዲጸና ከፈለክ ወንጀልን ተዋለኝ። ወአኽበረኒ ቢአነ ልዕልመ ኑሩን ዕልም የአላህ ኑር ነው አለኝ። ያና የአላህ ኑር ደግሞ ለወንጀለኛ አይሰጥም አለኝ ብለዋል። ለዛ ኢማሙ ሻፊዒ ኢማም ማሊክ ጋር ሄደዋል። ከእሳቸው ሙወጣን ሰምተዋል። አላህ ኑር ሰጥቷል፣ በወንጀል አታጥፋው ብለዋቸዋል። የተወሰነ ቆይተው ወደ ኢራቅ ወደ የመን ጉዞ አድርገዋል። ከተለያዩ ዓለሞች ተምረዋል። አቡ ሐኒፋና ኢማሙ ማሊክም ተገናኝተዋል፣ ተወያይተዋል። አቡ ሐኒፋ የሐጅ ወደ መካ በሚሄዱበት ጊዜ በዛው መዲና በሚሄዱበት ጊዜ ከኢማም ማሊክ ጋር ተገናኝተው ተወያይተዋል። ከእሳቸው ያን ያክል ባይገናኙም ከተማሪዎቻቸው የአቡ ሐኒፋ ተተኪ ተማሪ የሚባሉ አቡ ዩሱፍና አቡል ሐሰን አሸይባኒ የሚባሉ አሉ። የኢማሙ አቡ ሐኒፋን መዝሀብ በደንብ ያስፋፉ ያሰራጩ። ከነሱ ጋር
በብዛት ተገናኝተው ተወያይተዋል፣ ረድተዋል፣ ተረድተዋል። አንዱ በማስረጃ ጠንካራ ሆኖ ካገኙ እሱን ይከተላል። የኔ መዝሀቤ ይሄ ነው ከዚህ አልወጣም አይሉም፣ አይከራከሩም ነው፣ ድርቅ አይሉም ነው። በዚህ መልኩ ነበር የሚዋደዱት የሚረዳዱት። ከኋላ የመጡ ሰዎች ናቸው ልዩነቱን ያሰፉት። አቡ ሐኒፋ ኢራቅ ላይ፣ ኢማሙ ማሊክ መዲና ላይ ሆነው በሀገሩ ከነበሩ ህዝቦች ጋር በጊዜው ከነበረው ሁኔታ ጋር የሚሄድ አካሄድ ሄደዋል። ፊቅህ አስተምረዋል። በየጊዜው ለሚከሰቱ ነገሮች ጥረት አድርገው ኢጅቲሃድ አድርገው መልስ ሰጥተዋል። አቡ ሐኒፋ ኢራቅ ስለነበሩ ኢራቅ ውሸት የሚበዛበት ሀገር፣ አጭበርባሪዎች፣ አስመሳዮች፣ ሙናፊቆች የሚበዙበት ሀገር ስለነበረ ሐዲስን በቀላሉ አይቀበሉም ነበር። ውሸታሞች የነቢ ያልሆነን ሐዲስ የነቢ ነው ብለው ስለሚያወሩ፣ ስለዚህ ይበልጥ አላህ የሰጣቸውን አቅላቸውን ከቁርአን ጋር ከትክክለኛ ሐዲሶች ጋር አድርገው ይጠቀሙ ነበር። በዚህም አስሐብ ራእይ ይባላል። ራእይን የሚከተሉ ማለት ባዶ ራእይ የሚከተሉ ማለት አይደለም። ሐዲሱ ትክክለኛ መሆኑን ካላወቁ ካላመኑበት እሱን ትተውት ቁርአንን ሌላ ሷሂህ ሐዲሶችን መሰረት አድርገው በጊዜያዊ በተከሰተ ጉዳይ ዙሪያ ብይን የሚሰጡ ማለት ነው። የመዲናዎች ደግሞ እና ኢማሙ ማሊክ አስሐብ አልሐዲስ አስሐብ አልአተር ይባላል። በብዛት የነቢ ሰሐቦች የነበሩበት የሰሐባ ልጆች ያሉበት ሀገር ስለሆነ ያን ያክል ሐዲስ ላይ መዋሸት መቀላቀል ላይኖር ስለሚችል ይበልጥ ሐዲስን ይከተሉ ነበር። ሁለቱም ሐዲስን ያከብራሉ። ሁለቱም በሐዲስ ያምናሉ። ሁለቱም አስፈላጊ ሆኖ ሲገኝ ራእይን ይከተላሉ፣ ኢጅቲሃድ ያደርጋሉ። ቁርአን ላይ ሐዲስ ላይ በሳል አቅል ላይ የተመሰረተ ራእይ ማለት። ኢማሙ ሻፊዒ ኢማሙ አሕመድ ኢማሙ ሻፊዒ ጋር ሄደው አድረዋል። የተወሰኑት በተቃራኒው ያደርጉታል። ኢማሙ ሻፊዒ ኢማሙ አሕመድ ጋር ሄደው አድረዋል። ምግብ ቀርቦላቸው የቀረበውን ምግብ በሙሉ ጨርሰው በልተዋል። ሌሊቱን ተኝተው አድረዋል። ማታ የቀረበላቸውን የውዱ ውሃ ሳይጠቀሙ ወደ ፈጅር ሄደዋል። ለኢማሙ አሻፊዒ አድርገው ታሪኩ የሚያወሩት ብዙ ጊዜ ኢማም አሕመድ ከቤተሰብ ጋር እንኳን ሲያወሩ ስለ ኢማሙ ሻፊዒ ትልቅነት ዓለምነት ያወሩ ስለነበረ በእንግድነት መጥተው ኢማም አሕመድ ቤት አድረው የቀረበውን ምግብ ጨርሰው በበሉ ጊዜ ማታ ሌሊት ሳይሰግዱ ባደሩ ጊዜ የተቀመጠላቸውን ውሃ እንኳን ሳይጠቀሙ ወደ መስጂድ በሄዱ ጊዜ ይሄ ነው እንደ ኢማሙ ሻፊዒ ያን ሁሉ ስታጋኑ የነበረው ብለው ጠይቀው ቤተሰቦች ለምን ሲባሉ ሆዳም ነው የቀረበን ራስ በሙሉ ጨርሰው በልቷል ሳይሰግድ አድሯል ባሏቸው ጊዜ ሲጠይቃለሁ ብለው ኢማሙ ሻፊዒ ተጠይቀው ምግቡን ጨርሼ የበላሁት 17 ዓመት ሙሉ ጠግቤ በልቼ አላውቅም። ዘመኑ የሹብሃ ዘመን ነው። እንደው ህይወትን ለማስቀጠል ወገብን ቀጥ ለማድረግ ያክል እንጂ ምን በላው ጥርት ያለ ሐላልነቱ መቶ አስተማማኝ የሆነን ምግብ አግኝቼ ጠግቤ ከበላሁኝ ቆይቷል። 17 ዓመት ነው። ዛሬ የኢማም አሕመድ ቤት የተሰራ ምግብ ሳገኝ ሐላልነቱ ምንም ስለማያጠራጥረኝ አዎ ጨርሼ በልቻለሁ ብላ ይሄ ለኢማም አሕመድ ያላቸውን ክብር የኢማም አሕመድን ተቅይነት ጥንቁቅነት እንደሚመሰክሩ የሚያሳይ። ሌላ ደግሞ ያልሰገድኩት ሱና ሌሊት ሶላት ከመስገድ ዒልም ማጥናት ይሻላል። ልክ ልተኛ ስል አንድ ሐዲስ ትዝ አለኝ። ያን ሐዲስ እያጠናሁ እያስተነተንኩ ከዚህ ሐዲስ ይሄን እንረዳለን ያልኩኝ ወደ 70 የሚደርሱ ነጥቦችን ከዚህ ሐዲስ ኢስቲንባጥ አድርጌያለሁ። ሐዲሱን ሳልጨርሰው ነጋ። ሌላው ሰግድ ለራሴ ብቻ ነው። ዒልም ባጠና ለኡማው ነው የሚበልጠውን ያደረኩት። ውሃ ተቀምጦልህ ነበር ውዱእ ሳታደርግ ሰግደሃል ያለ ውዱእ ያሉህ ነው ባላቸው ጊዜም የፊተኛው ሁለተኛው ላይ መልሰዋል። ኢሻ ላይ የነበረው ውዱእ ስላልተኛው አልፈረሰማ። ሐቂቃ ይሄ ቅሷ ትክክል ከሆነ በመካከላቸው የነበረውን መዋደድ መከባበር የሁለቱንም ደረጃ የሚያሳይ እንደዚህ ተዋደው ከመኖራቸው ጋር አብረው እስላምን ለመርዳት ከመስራታቸው ጋር ሐዋላ ላይ የመጡት እኔ ሻፊዒ ነኝ ሌላ መዝሀብ አላውቅም እኔ ሐንበሊ ነኝ እኔ ሐነፊ ነኝ ያሉ የሚጣሉበት ሁኔታ አለ። የእስላም ጠላቶችን እስላም ወሃቢያ ሻፊዕያ ያሉ ለመከፋፈል የሚሞክሩበት ሁኔታ አለ። ወሃቢያ የሚባል መዝሀብ የለም። የሙሐመድ ኢብኑ አብዱል ወሃብ መዝሀባቸው የኢማሙ አሕመድ መዝሀብ ነው። እንደ መዝሀብ እንደ መነሻ እገሌ መዝሀቡ ሻፊዒ ነው ሐነፊ ነው ማለት ደግሞ ከሱ ውጭ አይከተልም ማለት አይደለም። አራቱም መዝሀቦች የሚስማሙበት አንድ ነገር አለ። አቡ ሐኒፋም ማሊክም ሻፊዒም ኢማም አሕመድም እኔ መከተለው የነቢይን ሐዲስ ነው
ለጊዜው በደረሰኝ እውቀት መሰረት ባለኝ ሐዲስ መሰረት አንድ ነገር ልናገር እችላለሁ። ሌላ ሶሒህ ሐዲስ መጥቶ እኔ ያልደረስኩበት ሐዲስ ተገኝቶ የኔ አቋም ስህተት ሆኖ ከተገኘ የኔን አቋም ትታችሁ የነቢይን ሐዲስ ተከተሉ ብላ። ማንኛውም ሰው ነቢ አንድ ብለው እኔ ከሱ ተቃራኒ ስለተናገርኩኝ የኔን ንግግር የተከተለ አላህ ዘንድ ጠይቀዋለሁም ብለዋል። የነቢ ሐዲስ ትክክለኛ ሆኖ እናንተ ጋር ከደረሰ የኔን ንግግር ከአጥር ውጪ ወርውሩት ብለዋል ኢማሙ ሻፊዒ ረሕመቱላሂ ዐለይሂ። ስለዚህ ማናቸውም ወደ ራሳቸው የሚጣሉ አልነበሩም። ሁሉም በአቅማቸው ባሉበት ሀገር ባሉበት ጊዜ ለሰዎች መመሪያ ሊሆን የሚችልን ትምህርት አስተምረዋል። ይሄ መድሀብ ተብሏል። መድሀብ ማለት አካሄድ ማለት ነው። መድሀብ ማለት መሄጃ መንገድ ማለት ነው። መድሀቡ ሻፊዒ ማለት የሻፊዒ መድሀብ አካሄድ ማለት እሳቸው በተረዱት መልኩ የቀረጹት የዲን ህግጋት አተገባበር ማለት ነው። ይሄ ለምን አስፈለገ? ሐዲሱ ብቻ አይበቃም ነበር ወይ? ሁሉም ሰው ሐዲሱን በቀላሉ አንብቦ ቁርአንን በቀላሉ አንብቦ መረዳት ሊከብደው ይችላል። ኢማሙ ሻፊዒ በተረዱት መልኩ ቁርአን ሐዲሱን አጥንተው ጨምቀው ሶላት በዚህ መልኩ ይሰገድ፣ የሶላት መስፈርቶች እንደዚህ ናቸው፣ የጾም መስፈርቶች እነዚህ ናቸው፣ የሐጅ መስፈርቶች እነዚህ ናቸው፣ የኒካህ መስፈርቶች እነዚህ ናቸው ብለው ከቁርአን ከሐዲሱ ጥናት አድርገው ጨምቀው ያስቀመጡት እውቀትን መድሀብ የሚባል። ኢማሙ አሕመድ ከእሳቸው በኋላ ቢመጡም አሻሽረው የሐዲስ እውቀት ጨምረው የራሳቸው መድሀብ ፈጥረዋል። ከኢማሙ ሻፊዒ ጋር በብዙ ነገር ይግባባሉ። እንደውም አልፎ ሁሉ ኢማሙ አሕመድ በአንዳንድ አስተያየታቸው ሁሉንም የኢማሙ ሻፊዒን አቋሞችን ይደግፋሉ ተብሏል። ኢማሙ ሻፊዒ ግብፅ ሲኖሩ እና ከግብፅ በፊት በነበራቸው ታሪክ የነበራቸው መድሀብ የተለያየ ነው። መድሀብ አልቀዲም እና መድሀብ አልጀዲድ ይባላል። በድሮ መድሀብ በመጨረሻው መድሀብ ይባላል። ግብፅ ከሄዱ በኋላ ከብዙ የሐዲስ አዋቂዎች ጋር ተገናኝተዋል። ሀገሩም ተቀይሯል። በአንዳንድ ነገሮች አካሄዳቸውም ተቀይሯል። ይህ የሚባለው ዲን እንደ ሀገሩ ይቀያየራል ማለት አይደለም። መሰረታዊ የሚባሉ ነገሮች በየትኛውም ዘመን በየትኛውም ሀገር ያው ናቸው። መሰረታዊ ያልሆኑ ነገሮች ላይ ግን ለውጥ ሊኖር ይችላል። እዘን መድሀብ የሚባለው በጥቅሉ ይሄን ይመስላል። የኢማሙ ሻፊዒ መድሀብ የተመሰረተው እንደየትኛውም መድሀብ ቁርአንና ሐዲስ ላይ በጥቅሉ የኢማሙ ሻፊዒ መድሀብ 5 ነገሮች ላይ የተመሰረተ ነው። አንደኛው ቁርአን፣ የመድሀባቸው መሰረቱ ቁርአን። ሁለተኛው ሐዲስ ነው። ሶስተኛው ኢጅማዕ ነው፣ የሰሐቦች የታቢዒዎች ስምምነት ነው። አራተኛው የአንድ ሰሐባ ንግግር ነው። በአንድ ጉዳይ ላይ ቁርአንም ሐዲስም የሰሐቦች ስምምነትም ካልተገኘ አንድ ሰሐባ ግን በዚህ ለየት ባለ ጉዳይ ዙሪያ ንግግር ካለው እሱን ተከትለው ይሄዳል። ይህ ካልተገኘ ወደ ቅያስ ይሄዳል። ይህ ካልተገኘ ወደ ቅያስ ይሄዳል። ቅያስ ማለት ከቋንቋ አንፃር መለካት ማለት ነው። ቅያስ ማለት ከቋንቋ አንፃር መለካት ማለት ነው፣ ማነጻጸር ማለት ነው። ከሸሪዓ አንፃር ደግሞ ቁርአንና ሐዲስ ላይ ስሙ ተጠርቶ ሐላል ሐራም ነው ክልክል ነው የተባለን ነገር የሚመስል ሌላ ጉዳይ በስም ያልተጠቀሰ በሌላ ጊዜ ሊከሰት ቢገጥመን ሌላ ጊዜ የተፈጠረውን የገጠመንን ወቅታዊ ጉዳይ ተመሳሳይ ከሆነው ቁርአን ላይ ከተጠቀሰው ጋር አነጻጽሮ አመዛዝኖ ያ ስሙ ተጠርቶ ስለተከለከለ ይሄን ይከለከላል ብሎ ብይን መስጠት ማለት ይሄ ቅያስ ይባላል። በእነዚህና መሰል መሰረቶች ላይ ነው የኢማሙ አሻፊዒ መድሀብ የተመሰረተው። ማንም ቁርአንና ሐዲስ ግልጽ ከሆነለት በኋላ ቁርአንና ሐዲስን ትቶ የተኛውንም አካል ግለሰብ ሊከተል አይገባውም ብለው በግልጽ ተናግረዋል። መድሀባቸው ምንም እንኳ ቁርአን ላይ ሐዲስ ላይ የተመሰረተ ቢሆንም ቁርአንና ሐዲስ በተለይ ሐዲስ እውቀቱ ሁሉም ሰው ዘንድ እኩል ላይደርስ ይችላል። ዛሬ የተናገርኩትን ነገር ላሻሽል እችላለሁ ሐዲስ ሲደርሰኝ ብለዋል ኢማሙ አቡ ሐኒፋ። እኔ አንድ ንግግር ከተናገርኩኝ ከየት እንደወሰድኩት ሳታረጋግጡ ዝም ብላችሁ አቡ ሐኒፋ አለ ብላችሁ አትከተሉ። ሐዲሱ ትክክል ነው አይደለም ከየት ነው የያዘው በሉ አጣሩ ብላ። በእርግጥ ይሄን ሁሉም ሰው ማጣራት ላይችል ይችላል። ጀማሪ የሆነ ሰው በተለይ ኢማሙነቱን እስካረጋገጠ ድረስ የቁርአንን የሐዲስን ጥቅሶችን ራሱ
አጥንቶ መረዳት እስከሚችልበት ጊዜ ድረስ እኔ አላህን ተባረከ ወተዓላ ማመልከው መገዛው በኢማሙ አሻፊዒ በኢማሙ አሕመድ በአቡ ሐኒፋ መዝሀብ መሰረት ነው ቢል ችግር የለው። እነዚህ አራቱም መዝሀቦች ወደ አላህ የሚያደርሱ ናቸው። ከነዚህ ከአራቱ መዝሀቦች የትኛውንም ተከትሎ ዒባዳ ማድረግ ይቻላል። ወሰን አላፊ የሆኑ ሰዎች እንደሚሉት የአቡ ሐኒፋ መዝሀብ ውድቅ ነው፣ እሱን ተከትሎ ዒባዳ ማድረግ አይቻልም እንደሚሉት አይደል። ሁሉም አላህን የሚፈሩ ቀደም ሲል እንደነገርኳችሁ የመዝሀባቸው መሰረት ቁርአንን፣ ሐዲስን፣ የሰሐባ ንግግርን ያደረጉ ሰዎች ናቸው። ስለዚህ በጥቅሉ የመዝሀብ ምንነት የመዝሀብን ምንነት በተመለከተ እናውቃቸው የሚገቡ ነጥቦች ናቸው። ክታቡን ያዘጋጁት ሼክ የሞቱት እንደ ሂጅራ 1271 ላይ ነው። ክታቡን ያዘጋጁት ሼክ ሳልም ብን ሱመይር አልሐضረሚ የሞቱት እንደ ሂጅራ 1271 ላይ ነው። የትናንት የጀመርነው ኡሱል አልኢማንን ኪታብ ያዘጋጁት ሼክ መሐመድ ብን አብዱል ወሃብ የሞቱት በ1206 ላይ ነው ብለናል። እኚህ ሼክ የሞቱት መሐመድ ብን አብዱል ወሃብ ከሞቱ ከ65 ዓመት አካባቢ በኋላ ነው ማለት ነው። ብዙ ሰዎች በተለይ ሀገራችን ላይ ሰፊናን በጣም ይወዳሉ፣ ያከብራሉ። ማንኛውም ተማሪ ቁርአን እንደጨረሰ አንድ ብሎ የሚቀራው ኪታብ ሰፊና ነው። ሰፊና ሲጀምር ደረሳ የሚሰማው ደስታ ይህ ነው ማይባል። በትክክል አንገቱን ደፍቶ ቁርአን 2-3 አኽትሞ ወደ ሰፊና ሲገባ ምድር ምትጠባዋለ በደስታ። አሁን ላይ ሰዎች የትም እንደፈለጉ በምርጫቸው እንደሚቀሩት አልነበረም። አሁን ሚዲያ ከመጣ በኋላ በተለይ ሶሻል ሚዲያ መጥቶ ማንም ግሩፖችን እየፈጠረ ሰዎችን እየሰበሰበ ለሱ የመረጠውን ደስ ያለውን ሲቀራት ሲቀራት ያማረችውን ክታብ ሁሉ ካላቀረው እንደሚለው አልነበረም። ድሮ ተርቲብ ነበረ። አሁንም ገጠር ላይ ትክክለኛ መድረሳዎች ላይ ያ ነው የሚደረገው። ማንኛውም ተማሪ ከመሰረቱ ጀምሮ ቁርአን ማክተም አለበት። መጀመሪያ አንዴም አይደለም 2-3 እስኪቀራ ድረስ ቁርአኑን አጥርቶ ከቀራ ካከተመ በኋላ ማክተሙ ከተረጋገጠ በኋላ ወደ ኪታብ ይገባል። ኪታብ የሚጀምረው ከሰፊና ሰፊነቱን ነጃትን ሰፊነቱ ሶላትን ካጠናቀቀ በኋላ ወደ አቢ ሹጃዕ ይኬዳል። አቢ ሹጃዕን ከጨረሱ በኋላ ወደ ባፈضል ይኬዳል። እነዚህ ሁሉ የየመን ዑለሞች የጻፏቸው የሻፊዕያ መዝሀብ ክታቦች ናቸው። አቢ ሹጃዕ የአስባሃን የኢራን አካባቢ ሼክ ነው። ከዛ በኋላ ወደ ዑምዳ ይኬዳል። ከዛ በኋላ ሚንሃጅ ይቀራል ኢማሙ ነወዊ። ከዛ በኋላ 2 ፈትሕ የሚባሉ ክታቦች አሉ፣ እነሱን ይቀራሉ። ከዛ በኋላ ሼክ ሆነው ጥምጣም ይተመተምላቸዋል በአንደኛ ደረጃ ማለት። ከዛ ሁለተኛ ዙር ይጀምራሉ። ነህው ይቀራሉ፣ ሐዲስ ይቀራሉ፣ ተፍሲር ይቀራሉ። ይሄኔ ዓሊም ይሆናል። ስለዚህ ቁርአን አክትሙ ሰፊና ሲጀምር ዒልም ፈላጊ ከአንደኛ ወደ ሁለተኛ ከፍ ሲል ትልቅ ደስታ ይሰማል። ሰፊና እንኳን ሳይቀራ እንዴት ነው ዒልም የሚናገረው ሰው የሚያስተምሩ ያሉ ዑለሞች ይተቻሉ። ሰፊናን በዚህ ልክ ያከበሩ ሰፊና ውስጥ ያለውን ነገር እየተቀበሉ ሱለ ሰላታ ላይ ከሱለ ሰላታ ጋር ተያይዞ ያለው ሽሩጥ ሶላት ላይ ግን መጥፎ አመለካከት ያላቸው ሰዎች ለምን ያውም ሱለ ሰላታ ላይ ሽሩጥ ሶላት ላይ ደሊሎች አሉ፣ ማስረጃዎች አሉ። ሱለ ሰላታን ሽሩጥ ሶላትን የጻፉት ሰው ሰፊናን ከጻፉት ሰው ቀድሞ ያለፉ ሰው ናቸው። ለምንድን ነው አንዱን ዓለም ከፍ አድርገን ሌላኛውን ዓለም ዝቅ የምናደርገው? ሀዋ ነው። ሙሐመድ ብን አብዱል ወሃብ በኢማም አሕመድ መዝሀብ መሰረት በአስሐቡል ሐዲስ አቂዳ መሰረት የአህለ ሱና ወልጀማዓን መንገድ ተከትለው ስለሚሄዱ ብዙ ጊዜ ደግሞ እነዚህ የፍቅህ ክታቦችን የጻፉ ሰዎች የአሽዓሪያን መዝሀብ ስለሚከተሉ ይሄ የሚያደርጉበት ሁኔታ አለ። ወይላ እኚህ ሰፊናን የጻፉት ሼክ ከሙሐመድ ብን አብዱል ወሃብ በኋላ 35 ዓመት ቆይተው የተገኙ ሰው ናቸው። ሆኖም እኛ የምንከተለው ሐቅን ነው፣ ቁርአን ሐዲስን ነው፣ ፍቅህን ነው። ፍቅሁን የጻፈው ማንም ይሁን ማን ከቁርአን ከሐዲስ ጋር ገጥሞ ካገኘነው እንከተላለን። አንዳንድ የአቂዳ ጉዳዮች ላይ የአሽዓሪያን መዝሀብ የሚከተሉ ሆነው አስማው ሲፋት ላይ ስህተት ሊኖርበት ይችላል። ይሄኛው የምንቀራው ኪታብ ከአቂዳ ጋር ግንኙነት ያለው ብዙም ነጥብ አላነሱም። ያነሱትም ያክል ትንሽ 1-2 ፈስል ከፊት ያነሱትም አሽዓሪያ የሚያስብል ከአህለ ሱና ወልጀማዓ ውጪ የሆነ አመለካከት አለው የሚያስብል ነገር የለበትም። ፍቅሁ እስከሆነ ድረስ የሶላት አሰጋገዱ፣ የጾም አጿጿሙ፣ የዘካ አወጣጡ፣ ህጋዊ ተግባሮች ወይም ተግባራዊ ህግጋቶች የተኛውን መዝሀብ ዘንድ የተኛውን አብዛኞቹ አቂዳ ልዩነት አለባቸው የሚባሉ ሰዎችም ዘንድ ያው ነው።
ሰፊና የተመረጠው ሀገራችን ላይ የተለመደ ኪታብ ስለሆነ በዚህ ደርሳችን ሰፊናን የመረጥነው ሀገራችን ላይ የተለመደ ኪታብ ስለሆነ በተለያየ መልኩ ከሰዎች ጋር ተገናኝተን ስለ ዒልም ስናወራ መግባባት የምንችለው ባለንበት ሀገር የተለመደውን ኪታብ ከቀራን። ከዚህ ደርስ በፊት በትንሹ በአብዛኞቹ የእውቀት ዘርፎች ዙሪያ መግቢያ አድርገናል። በአቂዳ ዙሪያ ድሩሰል ሙሂማን ቀርተናል። በፊቅህ ድሩሰል ሙሂማ ላይ ወደ መጨረሻ ያሉ ፍሱሎችን አስከትለን ደግሞ ከሴት ጋር ተያያዥ የሆኑ ህጋትን የሚዳሱ ተንቢሃትን ከሐዲትም አርባዑን ንሳኢያን ከሲራና ከአደብም ወደ መጨረሻ ላይ ሰሞኑን የተማርነው ክታቦችን አይተናል። ካሁን በኋላ አላህ ካለ ቀደም ሲል ወደ ነገርኳችሁ ተርቲብ ነው የምንገባው። ከሰፊና ከፍቅህ ጎን ለጎን አልፎ አልፎ የምንቀራቸው ሌሎች የሐዲስ የአቂዳ ክታቦች ይኖራሉ። በቋሚነት ግን በየሳምንቱ ሰፊናን ስንጨርስ ወደ አቢ ሹጃ ወደ ባፈድል የምንሄድበት ፕሮግራም ይኖረናል። ኢንካነ ፊል ዑምሪ በቂያ ወአዓነና አላሁ ዐላ ዛሊክ። ሰፊናም ይሁን ሌሎችን ክታቦች ስንቀራ አንዳንድ የሐዲስ ማስረጃ የሌላቸው ነጥቦች ሊገጥሙን ይችላል። ሰፊናም ይሁን ሌሎችን የፍቅህ ክታቦችን ስንቀራ አንዳንድ ضعيف የሆኑ ማስረጃ የሌላቸው ነጥቦች ሊገጥሙን ይችላሉ። ይሄን ያስተካክለን እንሄዳለን። በዚህ መልኩ አስተካክለን አጥርተን ከቀራን ከሀገራችን ሰዎች ጋር ተግባብተን በዕልም ተነጋግረን መስማማት እንችላለን። ለምሳሌ ሐሙስ ማታ ዒባዳ ብለው የሚቀመጡ ሰዎች አሉ። አቢ ሹጃዕ ባፈድል ስንቀራ ዑምዳ ስንቀራ ቢድዓ እንደሆነ ከዚሁ ከሀገራችን ሰዎች ከሚቀሩት ክታብ ላይ አስረግጠን መናገር እንችላለን። የሐሙስ ምሽትን በሶላት መነጠል ይከለከላል፣ መክሩህ ነው፣ የተጠላ ነው ብላ ይሄው የሻፊዕያ ፍቅህ ክታብ ላይ ለምንድን ነው እናቴ ሆይ ለምንድን ነው አያቴ ሆይ ሐሙስ ማታ ልዩ ዒባዳ ብለሽ ወይም ብለህ ጫት ምትቅሙት 2 ጊዜ ቡና የምታፈሩት እገሌ የሚባለው የሻፊዕያ ክታብ ላይ እኮ እንዲህ ተብሏል ማለት እንችላለን። እዚሁ ሰፊና ላይ ተውሂድን ማስተማር እንችላለን። ይሄን ነገርን ያላደርግም እገሌ የሚባለው ክታብ ላይ የለም በሻፊዕያ መዝሀብ አይታወቅም ያሉ የሚሸመጥጡ የሚክዱ ሰዎች አሉ። በዛ ዙሪያ ኪታቡ ላይ ያለውን ነገር ገልጠን ስናሳያቸው ይሄ እኮ በሻፊዕያ መዝሀብም ተወግዟል ስንላቸው ሰዎች መሄጃ ያጣሉ። አሁን ላይ ትልቁ መከራከሪያቸው እናንተ ዋሃቢዮች ናችሁ እኛ ሻፊዕዮች ነን ነው የሚሉ። ኢማሙ መሐመድ ብን አብዱል ወሃብ ኢማሙ ሻፊዒን ያከብራሉ። ማስረጃው ያለው ከእሳቸው ጋር ሆኖ ካገኙት የእሳቸውን መዝሀብ ይከተላል። ቁርአን ሐዲስን አንብበን መረዳት እስክንችል ድረስ መስፈርቱን እስክናሟላ ድረስ አንድ መዝሀብ ተከትለን መሄድ ይጠበቅብናል። እኔ ማንኛውን መዝሀብ አልከተልም ነቢይን ብቻ ነው የምከተለው አይልም ጀማሪ፣ አይገባም፣ ስህተት ነው። ምክንያቱም ማንኛውም ሰው ከመሬት ተነስቶ ቁርአን ሐዲስን ገልጦ በማንበብ ብቻ ሁሉንም ነገር መረዳት አይችልም። ኡሱል አልፊቅህ፣ ኡሱል አልዓረቢያ፣ ኡሱል አልሐዲስ የሚባሉ ነገሮች አሉ። ቋንቋ ማወቅ ያስፈልጋል። ሰርፍን፣ ነሕውን፣ በላጋን መቅራት ያስፈልጋል። ሙስጠላህ አልሐዲስን የሐዲስ መግባቢያ ቃላቶችን፣ ኡሱል አልፊቅህን የፊቅህ መሰረቶችን ማወቅ ያስፈልጋል። ይሄን ያጣራ ያጠና ሰው ነው ቁርአንና ሐዲስን ቀጥታ አንብቦ በራሱ ተረድቶ ቁርአን ሐዲስ ባዘዘኝ መሰረት አላህን አመልካለሁ ማንኛውን መደብ አልከተልም ማለት ነው። ከአራተኛው ከአምስተኛው ክፍለ ዘመን ወዲህ በግል ጥረት አድርጎ ቁርአን ሐዲስን ተረድቶ መሄድ የለም አብቅቷል። ሰዎች አቅላቸው ደክሟል። ቀደምቶችን ተከተለን እነሱ በሄዱበት መልኩ ነው መሄድ ያለብን፣ መተም መከተል ያስፈልጋል ያሉ ዑለሞች ተገኝተዋል። ታዲያ እንዴት ብለው ነው ጀማሪ የሆነ ሰው ኡሱለ ሰላታ ሰፊናን በአግባቡ ያልቀራ እኔ መዝሀብ አልከተልም መዝሀቤ የነቢ መዝሀብ ነው የሚሉ ሰዎች አሉ። አዎ የኢማሙ ሻፊዒ የኢማሙ አሕመድም የአቡ ሐኒፋ መዝሀባቸው የነቢ መዝሀብ፣ ግን የእነሱን መዝሀብ መከተል ቁርአን ሐዲስን ለመረዳት በመሰላል በደረጃ ወደ ላይ መውጣት፣ ያለ ደረጃ ወደ ላይ ወጣለሁ ያለ ይወድቃል፣ ይሰበራል። በደረጃ የወጣ ግን ወጥቶ የፈለገውን ነገር ማግኘት ይችላል። ስለዚህ እነዚህ የፊቅህ የመዝሀብ ኪታቦች ወደ ቁርአንና ሐዲስ እውቀት መወጣጫ መሰላሎች ደረጃዎች ናቸው። ሁሉም ባለበት ሀገር የተለመደው መዝሀብ ሊቀራ ካለበት ሀገር ሰው ጋር ተግባብቶ ሊኖር ይገባል። ባሉበት ሀገር የሚከተሉት የፊቅህ ነጥብ ደከም ያለ እንኳ ቢሆን የሀገሩ ሰዎች ይሄን ሲኻልፏቸው አዲስ ዲን እንዳመጡ የሚቆጥሩ ከሆነ ይሄን መዝሀብ ይሄ የሚደረገው ضعيف የተባለውን ነገር አታድርጉ የሚል ሐዲስ እስከሌለ ድረስ ቢደረግ ችግር የለውም ብለዋል በርካታ ዑለሞች። አንድ ሀገር ላይ የተለመደ አንድ ነገር ካለ ሌላ ግን አስተያየት ይሄ ደካማ ነው ቢል እንኳ ለምሳሌ በኢማሙ ሻፊዒ መዝሀብ አንድ ነገር ቢወደድ ቢፈቀድ አንድ ሀገር ላይ ያሉ ሰዎች በሙሉ ያይወደዳል ይፈቀዳል ብለው ቢያደርጉት በሌላ መዝሀብ ግን ይሄ አይወደድም ቢባል በኢማሙ ሻፊዒ ይወደዳል የተባለውን ሐራም ነው የሚል
ሌላ ግልጽ ሐዲስ እስከሌለ ድረስ ሀገሩ ላይ ሰዎች የለመዱትን መዝሀቡን ተከትሎ መሄድ የተሻለ ነው ተብሎ አንድነትን ከማጠናከር አንፃር አንድነትን ለማጠናከር ብለን በሐዲስ የተከለከለ አናደርግም። እምነትን የሚሸረሽር አቂዳም የሚያበላሽ ነገር አናደርግም። ከዛ ውጪ ባሉ ነገሮች ግን በሻፊዒያ መዝሀብ መሰረት ይደረጋል። ለምሳሌ ኢማም ሻፊዒ ፈጅር ላይ ቁኑት ያደርጉ ነበር። ኢማም ሻፊዒ ራሳቸው ፈጅር ላይ ቁኑት ያደርጉ ነበር። ሶላት ሲሰግዱ በድምጽ የሚቀሩ ሶላቶች ላይ ቢስሚላሂር ረህማኒር ረሂም ብለው ይቀሩ ነበር። ይሄ የእሳቸው መዝሀብ። ኢማም ሻፊዒ በዚህ መልኩ እየቀሩ ኢማሙ አሕመድ ከእሳቸው ጋር ይሰግዱ ነበር። ቁኑት እያደረጉ ከእሳቸው ጋር ይሰግዱ ነበር። አንድ አካባቢ ላይ በብዛት ያለው ቁኑት የሚያደርግ መስጂድ ሆኖ የመስጂዱ ኢማም ጀማዓ የሻፊዒን መዝሀብ የሚከተል ሆኖ ቁኑት ስለሚያደርጉ ብቻ ቤቱ የሚሰግድ ሰው ሊኖር አይገባውም ማለት ነው። ቅድም ያልኳቸው ነገር ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ወር ቁኑት አድርገዋል በሆነ ምክንያት ከዛ አቆመውታል። ኢማም ሻፊዒ እስከ መጨረሻ ማድረግ ይቻላል የሚል አቋም አላቸው። ኢማም አሕመድ እና ሌሎች ደግሞ አይ ነብዩ ሰለላሁ ዐለይሂ ወሰለም በምክንያት ነው ያደረጉት ከዛ አቆመዋል፣ ጦርነት ሲኖር በሽታ ሲኖር እንጂ አይደረግም ብለዋል። ኢማም ሻፊዒ ይደረጋል ብለው ራሳቸው ሲያደርጉ ኖረዋል። በኢማም ሻፊዒ መዝሀብ መሰረት ፈጅር ላይ ቁኑት ይደረጋል ብሎ የሚያምን መስጂድ ኢማም ጀማዓ ቁኑት ሲያደርግ አይቻልም ቁኑት ብሎ የሚያምን ሰው መስጂድ ቁኑት ስለሚደረግ አልሰግዱም ከነሱ ጋር ብሎ ቤት መስገድ የለበትም። አብሮ ይሰግዳል፣ አሚን ግን አይልም። ኢማም አሕመድን የሚያክል ኢማም ፈጅር ላይ ቁኑት አይደረግም ብሎ ከማመናቸው ጋር ተከተለው ሰግደዋል። ወከዛሊክ በስመላን በድምፅ መቅራት የኢማም ሻፊዒ መዝሀብ ነው። በሌሎችም በአንዳንድ መዝሀቦች አለ። ነገር ግን ትክክለኛው ሐዲስ የሚያጠናክረው ቢስሚላሂር ረህማኒር ረሂም ያለ ድምፅ በውስጥ ነው የሚባለው። አልሐምዱሊላህ ረብል ዓለሚን ስንል ነው ጮክ ብለን የምንጀምረው። ነገር ግን አንድ አካባቢ ላይ ያሉ ሰዎች ቢስሚላሂር ረህማኒር ረሂምን በድምፅ አለመስማታቸው አዲስ ነገር የሚሆንባቸው ከሱ ኋላ እንዳይሰግዱ የሚያደርጋቸው ከሆነ ለምሳሌ ሊያስተምር የሄደ ሰው ሊያቀራ የሄደ ሰው ቢስሚላሂር ረህማኒር ረሂም የሚለውን በድምፅ መቅራትን ትቶ በማሰገዱ ብቻ ከሱ ጋር ጠብ ውስጥ የሚገቡ ከሆነ ከመስጂድ ጎትተው የሚያወጡት ከሆነ ቢስሚላሂር ረህማኒር ረሂም ብሎ ቀርቶ አሰግዷቸው ከዛ በኋላ ሱናውን ሐዲሱን ነግሮ ማስረዳት ይችላል ብለዋል ዑለማዎች። ምክንያቱም ቢስሚላሂር ረህማኒር ረሂም የሚለው በውስጥ እንደሚቀራ ሁሉም ይስማማሉ። ድምፅ ግን ጮክ ተደርጎ መጀመር ያለበት ከአልሐምዱሊላህ ረብል ዓለሚን ነው። ኢማም ሻፊዒ ከቢስሚላሂር ረህማኒር ረሂም ጀምሮ ነው ጮክ መባል አለበት የሚል አቋም አላቸው። የሚያቀርቧቸው ሐዲሶችም አሉ። ይሄን ኺላፍ መሰረቱን ካላወቅ ነው ቢስሚላሂር ረህማኒር ረሂም ብሎ ይሰግዳል፣ ቁኑት ያደርጋል፣ ከሱ ኋላ መስገድ ይቻላል እንዴ ብለው ሰዎች ግራ ይጋባሉ፣ ይደናበራል። እነዚህ ሁለቱም ነገሮች ሰላት የሚያበላሹ አይደሉም። ከጥንት ጀምሮ ኺላፍ ያለባቸው ነጥቦች ናቸውና ያለንበትን ሀገር መዝሀብ ማወቃችን ከሰዎች ጋር የሚቻለውን ችለን አሳልፈን ማይቻለውን በማስረጃ ረተን ተወያይተን ለመኖር ያስችለናል። እንደዚሁ ተውሂድን ሱናን ስለምንወድ ስለምንደግፍ ብቻ የሚቻለውንም ማይቻለውንም በአንድ አይን እያየን የሀገራችንን ሰው የአካባቢያችንን ሰው በእውቀት ይዘን ማስተማር እየቻለን እያሸሸን እያበረገግን 99% ዑለሞች ይቻላል ያሉትን 10% አይቻልም የሚሉ ዑለሞች ስላሉ ብቻ ያውን ግልጽ ማስረጃ ካለመኖሩ ጋር የኺላፍ ነጥብ ከመሆኑ ጋር 90% ይቻላል የሚባለውን አይቻልም ብሎ ከሰዎች ጋር ጠብ ውስጥ መግባት አያስፈልግም። ሸሪዓቱል ኢስላም ሰፊ ነው። በተለይ የፍቅህ ህግጋት ሰፊ ናቸው። ለዚህም ነው እነዚህ አራት መዝሀቦች የተፈጠሩት። አቂዳ ላይ ሁሉም አንድ ናቸው። ኢማም ሻፊዒ፣ ኢማም አሕመድ፣ ማሊክ፣ አቡ ሐኒፋ አንድ ናቸው። ኢማን የሚለው ነጥብ ላይ ብቻ አቡ ሐኒፋ ላይ የሚያነሷት አንድ ትንሽ ነጥብ አለች። በተረፈ የአላህ ስምና ባህሪያት ላይ አላህን አኺራ ማየት ላይ ቁርአን የአላህ ንግግር መሆኑ ላይ የሰሐቦችን ክብር መጠበቅ ላይ ቁርአንና ሐዲስ ያዘዙትን መታዘዝ ማመን ግዴታ ነው የሚለው ላይ እምነታቸው አቋማቸው አንድ ነው። እንደ ሙቀዲማ እንደ መግቢያ ይሄን ካለን ወደ ሂሳቡ ስንገባ ገጽ 17 ላይ ቢስሚላሂር ረህማኒር ረሂም በአላህ ስም እንጀምራለን። ቢስሚላሂር ረህማኒር ረሂም ብሎ መጀመር ተወዳጅ ነው። ቢስሚላሂር ረህማኒር ረሂም ብለን የምንጀምረው የምንማረው ነገር በረካ እንዲሆንልን አላህም እንዲያግዘን የምናደርገውን ነገር ለሱ ብቻ እንዲያደርግልንም ነው። ለአላህ ብዬ ነው ማደርገው መማረው ለአላህ ብዬ ነው ማለት ነው። ዒልም የሚጠቅመው በኢኽላስ ስንማረው ጀህልናን ከራሳችን ለማስወገድ
ባወቅነው ለመስራት ሸሪዓውን ለመጠበቅ ላላወቁ ለማሳወቅ ጊዜን በመልካም ነገር ለማሳለፍ ቁጭ ብለን ስንነሳ አላህ ወንጀላችን እንዲምረን መላእክቶች ታድመው እንዲመሰክሩልን ወዘተ ብለን መልካም ነገር እየተን ሊሆን ይገባል። አልሐምዱሊላህ ረቢል ዓለሚን የተሟላ ምስጋናና ውዳሴ ለአላህ ይሁን። የተሟላ ምስጋናና ውዳሴ ባለቤት አላህ ነው። ረቢል ዓለሚን የዓለማት ጌታ የሆነው ወቢሂ ነስተዒን እሱም ብቻ ነው እገዛ የምንጠይቀው ዐላ ኡሙሪ ዱንያ በዱንያ ጉዳያችንም ይሁን ወዲኒ በዲንም ጉዳይ ይሁን እገዛ የምንጠይቀው አላህን ብቻ ነው። ወሰለላሁ ወሰለመ ዐላ ሰይዲና ሙሐመድ ሶላትና ሰላም አለቃችን ነቢይ ሙሐመድ ላይ ይስፈን ኻተሚ ነቢይና የነቢያት መደምደሚያ የሆኑት ላይ ወአሊሂ ቤተሰቦቻቸው ላይ ወሰሕቢሂ ባልደረቦቻቸው ላይ ሰሓቦች ላይ አጅመዒነ ሁሉም ላይ የአላህ ተባረከ ወተዓላ ሶላትና ሰላም ይስፈን። ወላ ሐውለ ምንም አይነት ብልሃት የለንም፣ ወላ ቁወተ አቅምም የለንም ከመጥፎ ነገር ለመዳን ጥሩ ነገር ለማግኘት ኢላ ቢላህ በአላህ እንጂ ከአላህ የተገኘ ብልሃትና አቅም ቢሆን እንጂ አልዓሊይ ከፍ ያለ አልዓዚም ታላቅ የሆነው አላህ የሚሰጠን ብልሃትና አቅም እንጂ እኛ ምንም አይነት አቅም ብልሃት የለንም አሉ። ይሄ የክታቡ መግቢያ ነው። ተውሂድ ነው የራሱ። አልሐምዱሊላህ ረቢል ዓለሚን የዓለማት ጌታ አላህ ምስጋና ውዳሴ ይገባው። እሱ ብቻ ነው ሁሌ በሁሉም ነገር የሚመሰገነው። ከአላህ ውጭ ያለ አካል ዛሬ ቢመሰገን ነገ ሊኮነን ይችላል፣ ሊወቀስ ይችላል። ዛሬ ቢወደድ ነገ ሊጠላ ይችላል። አላህ ግን ሁሌም የሚመሰገን የሚወደስ ነው። ወቢሂ ነስተዒን ከሱ ብቻ ነው እገዛ የምንፈልገው። ኢያከ ነዕቡዱ ወኢያከ ነስተዒን እንደምንለው ወቢሂ የሚለው የተቀደመው ለሐስር ነው። አላህን ብቻ ነው እገዛ የምንጠይቀው። ከአላህ ውጪ የሞተን አጠገባችን ሆኖ ሊረዳን የማይችል ሩቅ ያለን አካል አግዘኝ አንልም። እጄን ያዙኝ፣ ከጭንቅ አውጡኝ፣ ደግፉኝ፣ ድረሱልኝ ያሉ የሞቱ የድሮ ሰዎችን የሚለምኑ ሰዎች አሉ። አግዝና ያ ረሱላህ ኹዝ ቢየዲ ያ ረሱላህ ነው። ሂስተት ኢስቲዓና የዒባዳ አካል አላህን ብቻ ነው አግዘኝ ማለት ያለብን። አጠገባችን ያለ በህይወት ያለ አቅም ያለውን በሆነ ነገር እሱ በሚችለው አግዘኝ ብንል ችግር የለም። ባይደረግ መልካም። ሰው በጌታው ተብቃቅቶ መኖሩ እሱ የተሻለ። ዐላ ኡሙሪ ዱንያ ወዲን አላህን እገዛ የምንጠይቀው በዲንም በዱንያም ጉዳይ ነው። በዲንም በዱንያም ጉዳይ በዱንያ ጉዳይ ጤንነትን በተመለከተ፣ ሪዝቅን በተመለከተ፣ የትዳር ህይወትን በተመለከተ፣ የልጆችን ጉዳይ በተመለከተ አላህ ተባረከ ወተዓላ እንዲያግዘኝ ጠይቀዋል። የከበደኝን ያስቸገረኝ ነገር ሁሉ ገር እንደሚያደርግልኝ እንደሚያቀልልኝ ተስፋ አደርጋለሁ። ወዲን የዲንም ጉዳይ ላይ ሶላት በአግባቡ መስገድ ላይ፣ ሐጅ ማድረግ ላይ፣ ዒልም መማር ላይ፣ ሒጃብ ማድረግ ላይ፣ የሰዎችን ሐቅ የአላህን ሐቅ መጠበቅ ላይ አላህ ተባረከ ወተዓላ እንዲያግዘኝ ጠይቀዋል። አላህን አግዘኝ ካሉት ያግዛል፣ ምራኝ ካሉት ይመራል፣ አብላኝ ካሉት ያበላል፣ ማረኝ ካሉት ይመራል። ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ሶላትና ሰላም ነቢያችን ላይ ይስፈና። አላህ ተባረከ ወተዓላ ረሕመቱን በረከቱን ይስጣቸው፣ ይውደዳቸው፣ ያክብራቸው ማለት ነው። ሰይዲና ማለት አለቃችን ማለት ነው። ነቢ መሐመድ ዓለይሂ ሰላቱ ወሰላም ያለምንም ጥርጥር አለቃችን ናቸው። አና ሰይዱ ወለዲ አደመ ወላ ፈኽር ብለዋል። እኔ የሰው ልጆች ሁሉ አለቃ ነኝ፣ ይሄን የምለው ለጉራ አይደለም ብለዋል። ሐቁን ከመናገር አንፃር ነው ብለዋል። ራሳቸው ሰይድ እንደሆኑ ነግረውናል። ሌላ አጋጣሚ ላይ ግን ቀጥታ ሰይድ ሲባሉ ጠልተዋል፣ አውግዘዋል። ሰይድ አላህ ነው ብለዋል፣ አለቃ አላህ ነው ብለዋል። ይሄን ያሉት ለተዋዱዕ ነው፣ ራሳቸውን ለማስተናነስ ነው ተብሏል። ሳይበዛ አንዳንዴ አላሁመ ሰሊ ዐላ ሙሐመድ አላሁመ ሰሊ ዐላ ሰይድና ሙሐመድ ብንል ችግር የለውም። ተሸሁድ ላይ ይሄ የሚሉ ሰዎች አሉ። ተሸሁድ ላይ የተነገሩ ሐዲሶች ላይ ሰይድን የሚል ቃል ስለሌለበት ሶላት ውስጥ የሚባለው የተገደበ ዚክር ላይ ይሄን መቀላቀል የለብንም። ሙሐመድን ኻተሚ ነቢይን ነቢያት መደምደሚያ የሆኑታ ከነቢ በኋላ ነቢይ የለም። ነቢይ ነኝ የሚሉ በሙሉ ውሸታሞች ናቸው። ከኔ በኋላ 30 የሚደርሱ የውሸት ነቢዮች ይመጣሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነቢ በህይወት ያሉ እንኳን ጀምሯል። ሪያድ አካባቢ ላይ የነበረ ሙሰይሊማ የሚባል ሰው፣ የመን አካባቢ የነበረ አልአስወዱል አንሲ የሚባል ሰው፣
አልሙኽታር አልሰቀፊ የሚባል ሰው ኢራቅ አካባቢ ነብይ ነኝ ብሏል። ከወንድ አልፎ ሴቶችም ጭምር ተገኝተዋል። በአቡበክር ሲዲቅ ዘመን እኔም ነብይ ነኝ ብላ ሰዎችን የቀሰቀሰች ሴት ነበረች። የሚያሳዝነው ብዙ ሰዎች ተከትለዋት ነበር፣ ተዋግተዋል፣ ጂሃድ ሁሉ አድርገዋል። እነዚህ በሙሉ ውሸታሞች ናቸው። አሁን ደግሞ ጭራሽ መላው ዓለም ላይ ሙጅሪሞች ሁሉ ሳይቀሩ ጠንቋዮች ሁሉ ሳይቀሩ ነብይ ነኝ ነብይት ነኝ ብላ ያለምንም ጥርጥር ሙስሊም ከነብይ መሐመድ በኋላ ነብይ የለም ብሎ ያምናል። ነብይ ነኝ የሚሉት የሚያሳዩት ታምርሳ ድግምትን፣ ጥንቆላን፣ ማጭበርበር፣ ማታለል ነው። እነሱ ጋር ፈውስ አገኛለሁ ብሎ የመጣውን ሰው ሚስጥሩን በውስጥ በስለላ ወስደው መድረክ ላይ አውጥተው ተናግረው ያልታመሙ ሰዎች ታማሚ መስለው እዛ ተቀጥረው ቁጭ ብለው ውሸታቸውን እገሌ ከሚባል ሀገር ነው የመጣሁት ታሪክ እንዲህ ነው ብለው ለእውነተኛ ታማሚው ታሪካቸውን ሲነግሩ ታማሚውን ታሪኩን ነግራቸዋል። ሰው ሲተኛ ወጥተው ደግሞ ለጠንቋዩ ነግሩታል። ነብይ ነኝ ለሚለው ወይም ለምትለዋ አንተ ከእንደዚህ አይነት ሀገር የመጣህ ቤተሰብህ እንዲህ የሆነ እንዲህ አይነት ምስጢር ያለበት ና ውጣ ኢየሱስ ነግሮኝ ነው ይላል። ሀውላ ሸያጢን ከደበ ፈጀረ ደጃጅለ ውሸታሞች ናቸው፣ አጭበርባሪዎች ናቸው። አለ ሰይድና ሙሐመድን ወአሊሂ በቤተሰቦቻቸውም ላይ የነብይ ቤተሰብ ማለት ልጆቻቸው ናቸው፣ ሙስሊም የሆኑ አጎቶቻቸው ናቸው፣ ባለቤቶቻቸው ናቸው። ወሰሕቢሂ ባልደረቦቻቸውም ላይ አጅመዒን አሉ። ይህም የዓቂዳ ነጥብ ነው፣ ደስ የሚል ሊሰመሩበት የሚገባ ወዓላ አሊሂ ወሰሕቢሂ አጅመዒን ሁሉም ሰሓቦቻቸው ላይ ከሺዓዎች በተቃራኒ ሺዓዎች 5-6 የሚደርሱ ሰሓቦችን ብቻ መርጠው ነው ረዲየላሁ ዐንሁም የሚሉት። ሌሎችን ለዐነሁሙላህ ነው የሚሉት። በሊላዕነቱ ዐለይሂም አቡበክርን፣ ዑመርን፣ ዑስማንን ረዲየላሁ ዐንሁም አይሉ፣ አይሻን፣ ሐፍሳን ረዲየላሁ ዐንሃ አይሉ። ሙጅሪሞች ናቸው፣ ሙናፊቆች ናቸው ነው የሚሉት። አሁን ላይ ኢራን አካባቢ፣ ቤይሩት፣ ኢራቅ ብዙ አካባቢዎች ላይ የሚገኙ ሺዓ የሚባሉ አንጃዎች ማለት አህለ ሱና ወል ጀማዓ የሆነ ሰው ግን ሁሉንም ሰሓቦችን ይወዳል፣ ያከብራል። ለዚህም ነው ወሰሕቢሂ አጅመዒን ያሉት። ሁሉም ሰሓቦች ላይ ዓሊና የዓሊ ልጆችን፣ ፋጢማን የፋጢማን ልጆችን ረዲየላሁ ዐንሁም ብለን ሌሎችን ረዲየላሁ ዐንሁም ሳንል አናልፍም፣ ወይም ሺዓዎች እንደሚያደርጉት አንሰድብም። ሁሉንም አላህ መልካም ስራቸውን ይውደድላቸው እንላለን። የአላህ ሶላትና ሰላም እነሱ ላይ ይስፈን ይባላል። ለነቢያት ሲሆን ዓለይሂሙ ሰላቱ ወሰላም ዓለይሂ ሰላም ይባላል። ለሰሓቦች ሲሆን ረዲየላሁ ዐንሁም ነው የሚባል። እዚህ ሁሉንም ሰለላሁ ዐለይሂ ወሰለም በሚለውን ያካተቷቸው። እግረ መንገድ ከሆነ ችግር የለው፣ መለያ ተደርጎ ሳይሆን እግረ መንገድ ነቢ ላይ ሰለዋት ያወረደን ከዛው አያይዘን ቤተሰቦቻቸውም ሰሓቦቻቸውም ላይ ተከታዮቻቸውም ላይ ብንል ችግር የለው። በግል ግን ከሆነ ለነቢ ሲሆን ዓለይሂ ሰላቱ ወሰላም ይባላል፣ ለሰሓባ ሲሆን ረዲየላሁ ዐንሁ ይባላል። ከሰሓባ ዝቅ ብሎ ላለ ረሒመሁላህ ይባላል፣ በህይወት ላለ ሐፊዘሁላህ ይባላል። ዱዓ ነው፣ የቅንነት የኸይር አሳቢነት ምልክት ነው። እኛ ነቢን በተመለከተ ካለብን ሐቅ አንዱ ስማቸው ሲነሳ ዓለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም ወባሪክ ዐለይሂ ማለት አለበት። የሰሓባ ስም ሲነሳ ደግሞ ረዲየላሁ ዐንሁም አላህ መልካም ስራቸውን ይውደድላቸው ማለት አለብን። ከዛ በታች ያሉ ትልልቅ የእስላም ልቆች ለኡማው ኸይር የሰሩ ሰዎች ስም ሲነሳ ከሞቱ ረሒመሁላህ አላህ ይዘንለት ማለት አለብን። ዱዓ ነው፣ ለእኛም ጠቃሚ ነው፣ ለሞተው ዱዓ ለሚደረግለትም አካል ጠቃሚ ነው። ለአንተም እንደዛው ይባላል። አንድ ሙስሊም ለሙስሊም ወገኑ ዱዓ ሲያደርግ መላኢኮች ለአንተም እንደዛው ይሉታል። በተለይ እኛ ላይ ሐቅ ያላቸው የሞቱ ወላጆቻቸውን ስም ባነሱ ቁጥር ዝም ብለው በባዶ አንስተው ያልፈዋል። የሞተ ቤተሰብን ወዳጅን ስም ስናነሳ አብረን ስሙ በተነሳ ቁጥር ረሒመሁላህ አላህ ይዘንለትና አላህ ይዘንላትና ማለታችን ኸይር ነው። ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም። ሐውል ዘዴ የለንም፣ ቁዋ ብልሃትም አቅምም የለንም። ኢላ ቢላሂል አሊይል ዐዚም ከፍ ያለ ዐዚም ታላቅ የሆነው አላህ የሰጠን ያገራልን እንጂ በራሳችን ምንም ማድረግ የምንችለው አቅም ብልሃት የለማ። ይሄ ተኸሊ አኒል ሐውሊ ወልቁዋ ይባላል። ራስን ዝቅ ማድረግ ደካማነትን ማመን ማለት አላህ ያገራልኝ አላህ ያስቻለኝ ያክል እንጂ ምንም ማድረግ አልችልም። ክታብ ለመጻፍ አስቤያለሁ፣ ብልሃቱንም አቅሙንም አላህ ይስጠኝ ማለት። በሁሉም ነገር ላይ ላ ሐውለ ወላ ቁወተ ኢላ ቢላህ ልንል ልናበዛ ይገባል። የጀነት ተክል ነው ተብሏል። ላ ሐውለ ወላ ቁወተ ኢላ ቢላህ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ባለም ቁጥር ጀነት ላይ የጀነት አትክልት ይተከልልናል። እንደዚሁ ደግሞ የተለያዩ የተዘጉ በሮችንም የሚከፍት ዝክር ነው ላ ሐውለ ወላ ቁወተ ኢላ ቢላህ። የጀነት ካዝና
ሐሳብ፣ ጭንቀት፣ መከራ ያለበት ሰው ይሄን ሊያበዛ ይገባል። ላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ላ ሐውለ ወላ ቁወተ ኢላ ቢላሂል አሊይል ዐዚም ልንል ይገባል። ኪታቡል ዐቃኢድ ዐቂዳ ነክ የሆኑ ነጥቦች የሚዳሰሱበት ክፍል አንድ ክፍል ብቻ ነው። ውስጡ ላይ አንድ ሁለት ፈስሎችን ምዕራፎችን የያዘ ነው። ዐቂዳ ማለት ዐቃኢድ ማለት ዐቂዳ የሚለው ብዙ ቃል ነው። ዐቂዳ ማለት እምነት ማለት ነው፣ በውስጥ የሚታመንበት ነገር ማለት ነው። ተቃራኒው ደግሞ አህካም ደግሞ የሚተገበር ነገር ማለት ነው። በውስጥ የምናምንበት የእስላም ክፍል ዐቂዳ እምነት ይባላል። በውስጥ አምነን ሰምተን ተቀበለ ነው ወደ ተግባር የሚወጣ በምላስ የሚባል በእጅ የሚተገበር የሚሰራ ሲሆን አህካም ይባላል፣ አመሊ ይባላል፣ ተግባራዊ ህግጋት ይባላል። ሁለቱም የተያዙ ናቸው። እምነቱ ብቻም አይበቃም፣ ስራው ብቻም አይበቃም። ስራው ተቀባይነት እንዳያገኝ እምነት የተስተካከለ መሆን አለበት። እምነታችን ሙሉ እንዲሆን ስራ መኖር አለበት። እስላም ከነዚህ ከሁለቱ የተገነባ ከእምነትና ከተግባር። ፈስሉን የመጀመሪያው ምዕራፍ አርካኑል ኢስላም ኸምሳ የእስልምና ማዕዘናት 5 ናቸው። ሸሃደቱ አላ ኢላሃ ኢለላህ ከአላህ በቀር እውነተኛ አምላክ የለም ብሎ ማመን፣ በምላስም መግለጽ መመስከር። ወአነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛ ናቸው ብሎ ማመን መመስከር። ወኢቃሙ ሶላቲ አምስት ወቅት ሶላትን በአግባቡ መስገድ። ወኢታኡ ዘካቲ ዘካን በአግባቡ መስፈርቱን አሟልተው መስጠት። ወሶሙ ረመዳንን መጾም። ወሐጁል በይቲ ሐጅ ማድረግ። መን ኢስተጣዐ ኢለይሂ ወደዛ ለቻለ ሰው ሰቢልን መድረስ ለቻለ ሰው ጤነኛ ለሆነ አቅም ላለው ሐጅን ማድረግ የእስላም መሰረት ነው። እነዚህ አርካኑል ኢስላም በመባል ይታወቃል። የዐቂዳ ክታቦች የፊተኞቹን 2 ነጥቦችን ነው የሚዳስሱት በብዛት ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ የሚሉት። ሶላት፣ ዘካ፣ ጾም፣ ሐጅ የፊቅህ ጉዳይ ነው። ሁሉም ዞሮ ዞሮ ከዐቂዳ ጋር ይገናኛሉ። የምን ሶላት ብሎ ያስተባበለ ይከፍራል፣ እምነቱ ይበላሻል። የምን ዘካ ነው አልሰጥም ዘካ የሚባል የለም ያለ ይከፍራል። የምን ጾም ነው የምን ረሃብ ነው ያለ ያስተባበለ ግዴታነቱን የካደ ይከፍራል። ሐጅን የካደ ይከፍራል። ከማመን አንፃር የዐቂዳ ነጥብ ናቸው እነዚህም ጭምር። ከመተግበር አንፃር ደግሞ ተግባራዊ ህግጋት ናቸው። ማመኑ ብቻ አይበቃም፣ መተግበርም ጭምር አለበት። አርካን ማለት መሰረት ማለት ነው፣ ማዕዘን ማለት ነው። የእስላም መሰረቶች ዋናዎቹ 5 ናቸው። ያለ እነዚህ መቆም አይችልም ማለት፣ ያለ እነዚህ ሊገነባ አለ ሊባል አይችልም ማለት። አንድ ሰው ሙስሊም ነው የሚባለው እነዚህ 5 ነገሮች እሱ ጋር ሲኖሩ ብቻና ብቻ ነው። አንደኛው የአላህን ብቸኝነት መመስከር ላኢላሃ ኢለላህ ማለት ትርጉሙን ከማወጋ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ወደ ኋላ ላይ ይፈስሩታል። ትርጉሙን ከማወጋ መሆን አለበት። መስፈርቱን ከማሟላት ጋር መሆን አለበት። ላኢላሃ ኢለላህ የሚያፈርሱ ነገሮችን ከመራቅ ጋር መሆን አለበት። ሰፊና ስለ ተውሂድ ያስተምራል ማለት ከቻልንበት ተውሂድን የሚያውቅ ሰው ካብራራለን ከሰፊና ተውሂድ መማር እንችላለን። ላኢላሃ ኢለላህ ብቻ የሚለውን ያብራራን 20 ትምህርቶችን መስጠት እንችላለን። ነገር ግን ክታቡ የፊቅህ ክታብ ስለሆነ ዐቂዳም በሌሎች ክታቦች ስለተማረን ከዚህ በላይ እናብራራ። በተገለው ብቻ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ የሚለው አንድ የዐቂዳ ርዕስ ተውሂድን ሊያስተምረን የሚችል የሰፊና ፈስል ነው፣ ክፍል ነው። ወአነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ መመስከር። እነዚህ ሁለቱ እንደ አንድ መሰረት ነው የሚቆጠሩት። ከ5 የእስልምና ማዕዘናት አንዱ ላኢላሃ ኢለላህ ሙሐመድን ረሱሉላህ። ላኢላሃ ኢለላህ ብቻ ማለቱ በቂ አይደለም፣ ሙሐመድን ረሱሉላህ መጨመር አለበት። ሙሐመድን ረሱሉላህ ማለቱም በቂ አይደለም፣ ላኢላሃ ኢለላህ የሚለው መካተት አለበት። ላኢላሃ ኢለላህ ቢልም አንድ ሰው በሌሎች ነቢያቱ ቢያምንም በነቢይ ካላመነ ማመኑ ሙሉ ሊሆን እስላም ውስጥ ሊገባ አይችልም። ነቢ ሙሐመድን ማመን እሳቸውን መቀበል ማለት ምን ማለት እንደሆነ ኡሱል ሰላሳ ላይ ተብራርቷል። ጣዓቱሁ ፊማ አመር ያዘዙትን መታዘዝ፣ የተናገሩትን እውነት ነው ብሎ መቀበል፣ የከለከሉትን መከልከል፣ አላህን ሲያመልኩ እሳቸው ባመለኩት መልኩ ባስተማሩን መልኩ ማምለክ ነው። ይሄ ነው በነቢ ማመን የሚባል እንጂ ነቢ ሙሐመድ ነቢ ናቸው፣ የተወለዱት መካ ነው፣ የሞቱት መዲና ነው፣ እስላምን ይዘው ነው የመጡት ብቻ ማለቱ በቂ አይሆንም። ያዘዙትን በሙሉ እንዳቅም መታዘዝ፣ የከለከሉትን ያለምንም መስፈርት ሙሉ በሙሉ መከልከል፣ የተናገሩት ሁሉ እውነት ነው ማለት። ሌላው ትልቁ ነጥብ ደግሞ አላህን እሳቸው ባሳዩን ባስተማሩ መልኩ ማምለክ፣ ቢድዓ አለመጨመር፣ እሳቸው ያልሰሩትን አለመስራት፣ በእሳቸው ማመን የሚባለው ይሄ ነው።
ሁለተኛው ኢቃመቱ ወኢቃሙ ሶላትን ቀጥ አድርጎ መስገድ። ቁርአን ላይ ኢቃማ ነው ሁሌ የሚባለው፣ ሶላት ሐዲስም ላይ ኢቃማ ነው የሚባለው። ማቆም ማለትም ጭራሽ አለማቋረጥ ማለት ነው። ቀጥ አድርጎ ማቆም ማለት ነው። በቋሚነት ሁሌ መስገድ ማለት አንዴ የሰገዱ አንዴ መተው የእስልምና አለመስተካከል ምልክት ነው። አንዲት ሶላት ወቅቷ እስኪወጣ ድረስ የተወ የእስልምናን ገመድ ከአንገቱ አውልቆ ጥሏል ተብሏል። ሶላት አልዐስር ያመለጠው ሰው ንብረቱን ቤተሰቡን በድንገተኛ አደጋ እንዳጣ ሰው ነው ተብሏል። ትንሽ ሲያማቸው፣ ትልቅ አደጋዎች ሲገጥሟቸው፣ ሐዘን ሲኖር፣ አንዳንዶች ደግሞ የሰርጋቸው ቀን ላይ 2-3 ሶላቶችን የሚተዉ ምስኪን ሰዎች አሉ። አንድን ሶላት ወቅቱ እስኪወጣ ያሳለፈ እያወቀ ሶላት ካለፈው የእስልምናን ገመድ ከአንገቱ አውልቆ ጥሏል ተብሏል። ስለዚህ ከስራዎች ሁሉ ከአካላዊ ስራዎች ሁሉ አላህ ዘንድ ይበልጥ ተወዳጁን ዒባዳ ሶላትን በሚገባ ህግጋቱን ልናውቅ ልንተገብር ይገባናል። ሰፊነቱን ነጃት በብዛት የሚዳሰው ስለዚህ ወደፊት የሚመጣው ሰፊነቱ ሶላትን በዚሁ ዙሪያ ነው የሚያጠናው። ሁለቱን ማጥናት ለምን አስፈለገ? አንዱ ሰፊና አይበቃም ነበር ከተባለ ዒልም አንድ ጊዜ ብቻ አይቀራም። በዘመናችን ካሉ በዒልም ዙሪያ ከተሳሳቱ አመለካከቶች አንድን ኪታብ ከአንድ ጊዜ በላይ አይቀሩም። የዘመናችን ሰዎች 100 ጊዜ የሚቀራ ኪታብ አለ፣ 30 ጊዜ የሚቀራ ኪታብ አለ፣ መቼም የማያቆሙት ኪታብ አለ። ብሉገል መራምን ዑምደቱል አሕካምን በየመዝሀቡ ያሉ የፍቅህ ክታቦችን በሻፊዕያ መዝሀብ ሚንሃጁ ጣሊቢንን በሌሎችም መዝሀቦች እንደዚህ የተመረጡ ክታቦችን ዘውትር ደጋግሞ መቅራት ያስፈልጋል። አንድ ሰው ፊቅህ አለው ዒልም አለው የሚባለው እንደዚህ አይነት ክታቦችን በየዓመቱ ሲያኸትማቸው ነው ተብሏል። ቁርአንን በየቀኑ ዊርድ ኖሩን ቋሚ የቁርአን ሰዓት ኖሩን ቁርአን እንደምንቀራው በዛ ልክ ሐዲስ ልንቀራ ይገባል። እንዲህ ሲሆን ነው ዒልም ውስጣችን ላይ ስራውን ሊሰራ የሚችል በሄድንበት ሁሉ ሸሪዓን ተከትለን መሄድ መንችለው። አንድ ክታብ ይቀሩና በ3 ወር በ4 ወር ከጨረሱት በኋላ ይጥሩታል። የዛሬ 3 ዓመት የት እንዳለ አያውቁም። ይሄ ትልቅ ስህተት። አንድን ክታብ ከመቅራት በፊት የክታቡን ምንነት ማወቅ፣ ጸሐፊው ማን ነው፣ ርዕሱ ምንድነው፣ ዋና ዋና ነጥቦች እነማን ናቸው፣ በየትኛው ዘመን የተጻፈው ተብሎ ይታያል። ከዛ በኋላ ይቀራል። ሼክ ሲያስቀራ ማስታወሻ ይያዛል። አስተማሪ ያስተማረ በሌላ ነገር መዘናጋት አሊያ ደግሞ አስተማሪ ያስተማረ ሌላ ሸርሕ ማብራሪያ ማንበብ ስህተት። አንዴ መጥቶ አንዴ መቅረት ስህተትም ክታቡን በትክክል ለመረዳት አዳጋች ይሆናል፣ አስቸጋሪ ይሆናል። ቀርተው ወደ ቤት ከተመለሱ በኋላ ድጋሚ የቀሩትን ማጥናት ያስፈልጋል። ለዛሬ ደርስ ከመምጣት በፊት ዛሬ ሼኹ የሚያስቀራን ከስኬት ሊሆን ይችላል። ቀድሜ እስቲ ላጥና ትኩረቴ ሙሉ የሼኹ ማብራሪያ ላይ እንዲሆን መትን ያነበብኩ እንዳልንተባተብ ተብሎ መትን ይታያል መጀመር ከመምጣት በፊት። ከተመለሱ በኋላ ደግሞ የቀሩትን ደጋግሞ ሙራጃ ይደረጋል፣ ሙዛከራ ይደረጋል። በዚህ ነው ዒልም ውስጣችን ላይ ሊጸና የሚችል ሊተብት የሚችል እንጂ የትምህርቷ ሰዓት ስትደርስ ብቻ መጽሐፉን ከመደርደሪያ ላይ ይዞ መጥቶ ከዛ እዚህ ቁጭ ብሎ አጥንቶ አድምጦ ቤት ሲሄዱ መደርደሪያ ላይ አስቀምጦ ነገ የዛሬ ሳምንት ሲመጡ መልሶ ማምጣት ከሆነ ይሄ ዒልም መቅራት አይባል፣ ሙሐደራ ማድመጥ ነው የሚባል። በዚህ መልኩ መቼም ለውጥ አይመጣም። ሐቂቃ 30 ዓመት 20 ዓመት ሁሌ ሙሐደራ የሚያደምጡ ሰዎች እዛው ነው ያሉት። ከልጅነት ጀምረን የምናውቃቸው በሙሐደራ ማድመጥ ከአስር በኋላ ከመግሪብ እስከ ኢሻ ከፈጅር በኋላ ዳዕዋ አለ በተባለበት ቦታ ሄዱ የሚያደምጡ ሰዎች 20 ዓመት 30 ዓመት እዛው ነው ያሉት። ምንም የተቀየሩት ነገር የለም። ለጊዜው ረሃብ ማስታገሻ ብቻ ነው የሚሆነው። ለውጥ የሚያመጣው ምንድነው? ቁጭ ብሎ ኪታብ መቅራት። ከራሳችን አልፎ ለልጃችን ይተርፋል፣ ለቤተሰባችን ይተርፋል። የተለያዩ የቤተሰብ ስብስቦች ይኖራል። በሰርግ፣ በቤተሰብ ጥየቃ፣ በአራስ ምረቃ 4-5 ሰዎች አብረውን ሲቀመጡ ሌላ ወሬ፣ ፖለቲካ፣ ዘረኝነት ከምናወራ ሁሌ የምንቀራት ኪታብ ካለች ከቦርሳችን አውጥተን አንድ ፈስል እንማማራለን። የዳዕዋ ህዝብ ነን፣ የትምህርት ህዝብ ነን። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእሙሩነ ቢልመዕሩፍ። በመስማት ብቻ ዓሊም የሆኑ የሚመስላቸው ሰዎች 10 ዓመት 20 ዓመት ነው ዳዕዋ አምልጦኝ አይቅም፣ ደርስ አምልጦኝ አይቅም ይላል። እስቲ አንድ ክታብ አስቀሩ በቀራችሁት መልኩ ይባሉ ማለት። ሌሎች ደግሞ ሁሌ ሼኻቸው እርሳስ ነው፣ እስክሪብቶ ነው፣ መጽሐፍ ብቻ ነው የጻፉትን ተመልሰው ሄደው አያፈዱም። ኪታቡን እንጂ የተማረው እነሱ አልተማሩ። ኪታቡን ቤት አስቀምጠውት ሱቅ በሄዱበት ክፍለ ሀገር በሄዱበት የሆነ ነገር ቢጠየቁ አይ ኪታቡ ላይ እኮ ጽፌው ነበር ይላል። ከአንተ ጋር ወንዝ ማይሻገር መጸዳጃ ቤት ማይገባ እውቀት አይደለም ተብሎ ማስፈለገን ሰዓት ማስታወስ ምንችለው ሲሆን ይህ ደግሞ የሚገኘው ደጋግሞ በመቅራት። ለምንድን ነው የሚደጋገመው? ወደጋገምነው ቁጥር ያወቅነው ይጸናል፣ ያላወቅነውን እናውቃለን፣ የረሳነውን እናስታውሳለን።
አብዛኞቹ የህግጋት የቁርአን አንቀጾች ሱረቱል በቀራ ሱረቱል ማኢዳ አካባቢ ነው ያሉት። በጥቅሉ ከ6236 የቁርአን አንቀጾች ውስጥ ህግጋትን የሚመለከቱት ከ150 እስከ 300 እስከ 500 የሚደርሱ ናቸው። የአህካም ሐዲሶች ደግሞ አብዛኞቹ ብሉገል መራም ውስጥ ያሉ ናቸው። 1400 ምናምን አካባቢ ሐዲሶች ናቸው። እነዚህን መሐፈዝ ይቻላል። አንድ ዓለም ትክክለኛ ዓለም የሆነው እነዚህን ሲሐፍዝም ነው። መሐፈዝ እንኳን ያልቻለ ሰው ብሉገል መራምን ዑምደቱል አህካምን እንደነ ሰፊና አቢ ሹጃዕ ዑምዳ ሚንሃጁ ጣሊቢን ያሉትን ሁሌ ደጋግሞ ሲቀራ ሲከረራቸው ዓለም መሆን ይችላል። አንዴ ቀርቶ ግን ካስቀመጠ የለም ይረሳል። ሲቀሩ ግማሹን ይወረዳሉ፣ ግማሹን አይረዱትም። የተረዱት ግማሹ ሙራጃዓ ማድረግ ሲተው ወደ ሩብ ይወርዳል። ቀርተው ረጅም ጊዜ ቸላ ሲሉት ዜሮ ይሆናል። 10 ምናምን ዓመት 20 ምናምን ዓመት በደረስነት ያሳለፉ ሰዎች ዛሬ መልሰው ሰፊና ላይ መልሱ የተቀመጠን ጥያቄ ይጠይቃል። በደረስነት 20 ዓመት 10 ምናምን ዓመት ያሳለፉ ከዛ በኋላ የዕልሙን ህይወት እርግፍ አድርገው ትተው ወደ ሌላ ሲሄዱ ይጠፋቸዋል። መልሱን ሰፊና ላይ ሊያገኙት የሚችሉትን ጥያቄ ይጠይቃል። እዛ ደረጃም ያልደረሱ 5 ዓመት 3 ዓመት የቀሩ ድሩሰል ሙሂማ ላይ ተንቢሃት ላይ መልሱ ያለውን መልሰው ይጠይቃሉ። ምክንያቱም ምንድነው? አንዴ ቀርተው ስለሚጥሉት። የቀሩት ክታብ ማለት እኮ የወር ደመወዝ የተቀበሉት እንደ ገንዘብ ማለት በአግባቡ መያዝ አለ። ወር ሙሉ ሰራተኛ ሰርቶ ደመወዙን ተቀብሎ ሲመጣ በርጋ ሲደርስ በርጥሎት አይገባም። ከራሱ ነው የሚያስቀምጠው። አስፈላጊ ሲሆን ወጪ ያደርጋል። ይሄን ይሁን ከዛ በላይ ዕልምን ደጋግመን ልንቀራ ይገባናል። ከሰፊና በኋላ ሌላ ሰፊና ለምን አስፈለገ? መደጋገም ስላለበት ነው። ከዛልክ አንዱ ላይ ያልተጠቀሰ ሌላም ተጨማሪ ይኖራል። ሌላኛው ሰፊና ላይ ወይተው ዘካቲ ዘካን በአግባቡ መስጠት፣ ይሄም ራሱን የቻለ ነጥብ አለው ወደፊት የሚመጣ ወሰውሙ ረመዳንን መጾም፣ ይሄም በስፋት ይብራራል። ወሐጁል በይቲ ሐጅ ማድረግ፣ ይሄም መጨረሻ ላይ በዚሁ በሰፊና አነጃት ስር ይዳሰሳል። ምን استطاع اليه سبيلا እነዚህ ግዴታ የሚሆኑት ሐጅ ግዴታ የሚሆነው አቅም ላለው ሰው ጤነኛ ለሆነ ገንዘብ ላለው መንገዱ ሰላም ሆኖ ወደዛ መድረስ ለሚችል ሰው። ፈስሉን በአቂዳ ክፍል ስር ሁለተኛው ምዕራፍ አርካኑል ኢማን ሲታ የእምነት መሰረቶች 6 ናቸው። በአላህ ማመን አንቱሚነ ቢላህ ወመላኢከቲ ወመላኢኮች ማመን ወኩቱቢሂ አላህ ባወረዳቸው መጽሐፍት ማመን ወሩሱሊሂ አላህ በላካቸው የሰው መልእክተኞች ማመን ወቢልየውሚል አኺሪ በአኺራ በቂያማ ማመን ወቢልቀደሪ በቀደር በአላህ ውሳኔ ማመን ኸይሪሂ መልካም መልካሙን ወሸሪሂ መጥፎ መጥፎም ሚነላህ በመሰረቱ ከአላህ ዘንድ ተወስኖ ነው የሚመጣው ብሎ ማመን። እነዚህ 6 የእስልምና እነዚህ 6 የኢማን መሰረቶች ናቸው። እነዚህ በአላህ ፈቃድ ኡሱለል ኢማን ላይ ትናንት የጀመርነው ክታብ ላይ የሚብራሩ ክፍሎች ናቸው። ጥቅሉ በአላህ ማመን 4 ነገሮችን ማካተት አለበት። ማንኛውም ሙስሊም ይሄን ማወቅ አለበት። የአላህን መኖር ማመን፣ ሁሉን የፈጠረው ያደረገው እሱ ነው ብሎ ማመን፣ በብቸኝነት መመለክ የሚገባው እውነተኛ አምላክ እሱ ብቻ ነው ብሎ ማመን፣ ለአላህ መልካም ስምና ባህሪያት አሉት ከሱ ጋር መሄዱ ከማንም ጋር ማይመሳሰሉ ብሎ ማመን ያስፈልጋል። በመላእክቶች ማመንም እንደዚሁ መኖራቸውን ማመን፣ ስራቸውን የምናውቅ ካለ ለምሳሌ ጅብሪል የዋህይ መልእክተኛ ነው። መለከል መውት የሞት መልእክተኛ ነው፣ መላኢካ ነው ብለን ማመን። በመጽሐፍት ማመን አንደኛው ቁርአን ነው። ሙሳ ኢሳ ላይ የወረዱ ተውራት እንጂል የሚባሉ አሉ። ሁሉም ከአላህ ዘንድ የወረዱ መጽሐፎች ሲወርዱ በነበራቸው ይዘት ትክክል ናቸው ብሎ ማመን። ቁርአን ከሆነ የአላህን ሕግ ይዞ የሁሉንም መጽሐፎች ፍሬ ሐሳብ ይዞ የወረደ መጽሐፍ ነው። የአላህ ተባረከ ወተዓላ ንግግር ነው። አቂዳ ነክ የሆነውን አምኖ መቀበል፣ ተግባራዊ የሆነውን በሱ መስራት ግዴታ ነው ብለው ማመን ይጠበቅብናል። ከቁርአን ውጭ ያሉት በሙሉ ተሰርዘዋል፣ ተሽረዋል። ወሩሱሊሂ በመልእክተኞች ማመን፣ ስማቸውን የምናውቅ በስም ስማቸውን የማናውቅ በጥቅሉ አላህ በላከው መልእክተኛ ሁሉ አመኛለሁ ማለት ይጠበቅብናል። በህይወት እስከነበሩ ድረስ ዲናቸው ትክክል ነበር። ከዛ በኋላ ወይም ተሰርዟል ወይም ተበላሽቷል። የሁሉም ነቢያት መደምደሚያ ነቢ መሐመድ ናቸው። ዲናቸው እስከ ቂያማ ቀን ድረስ ይቀጥላል። እሳቸው ከተላኩ በኋላ ማንኛውም ሰው የተኛውንም ነቢ የመከተል መብት የለውም። ሌላ ነቢዩን ቢገኝ ነቢ መሐመድ ነው የሚከተለው ብለን ልናምን ይገባናል። ዒሳ ወይም ኢየሱስ ቂያማ ሲቃረብ ከሰማይ ይወርዳል ወደ ምድር። ያን የሚከተለው የነቢን መንገድ እንደ አዲስ በራሱ መንገድ ጥሪ ማድረግ አይችልም፣ አይጀምርም። ከነቢ ሰሐቦች ከነቢ ተከታዮች ኋላ ተከትሎ ነው የሚሰግደው። ቢልየውሚል አኺር በአኺራ ማመን፣ ቂያማ አለ፣ ሞቶ መቀስቀስ አለ፣ የሰው ልጆች የሥራቸውን ያገኛሉ ብሎ ማመን። በቀደር ማመን ማለት ኸይሩም ሸሩም የሰው ልጆች የሚገጥም ነገር በሙሉ ከአላህ ነው ብሎ ማመን። ይሄም 4 ነገሮችን ማካተት አለበት። ከዚህ ቀደም
ዱሩሰል ሙሂማ ትምህርት ላይ የነብራስተናል። በቀደር ማመን በዋነኝነት 4 ነገሮችን ማካተት አለበት። እነዚህ 4 ነገሮችን ካላካተተ በትክክል አላመንም። አንደኛው ሁሉንም ነገር ከመሆኑ በፊት አላህ ያውቀዋል ብሎ ማመን። ሁሉንም ነገር ከመሆኑ በፊት አላህ ያውቀዋል ብሎ ማመን። ሁለተኛው ሁሉንም ነገር ከመሆኑ በፊት አላህ ጽፎታል ከትቦታል ብሎ ማመን። ሶስተኛው ማንኛውም ነገር የሚሆነው አላህ ፈቅዶት ነው፣ አላህ ሳይፈቅድ ሁን ሳይለው አይሆንም ብሎ ማመን። አራተኛው ያደረገው አላህ ራሱ ነው ብሎ ማመን። አላህ ያላደረገው አይሆንም፣ አላህ ያልፈቀደው አይከሰትም፣ አላህ ያልጻፈው ያላወቀው ነገር የለም። ፈስሉን በዛሬው ትምህርት የመጨረሻው ክፍል ወይም ምዕራፍ ወማዕና ላኢላሃ ኢለላህ ከላይ አርካኑል ኢማን አርካኑል እስላም ሲብራራ አንደኛው መሰረት በአላህ ማመን ነው ተብሏል። ላኢላሃ ኢለላህ ብሎ በቃል በመላስ መመስከር ነው ተብሏል። ላኢላሃ ኢለላህ ብሎ ማለት ትርጉሙ ምንድነው ከተባለ ላ ማዕቡደ ቢሐቅን በእውነት የሚመለክ እውነተኛ አምላክ የለም ፊል ውጁድ ፍጥረት ላይ ፍጥረት ውስጥ ኢለላሁ አላህ እንጂ ትርጉሙ ይሄ ነው። ወማዕና ላኢላሃ ኢለላህ ላኢላሃ ኢለላህ የሚለው ቃል ትርጉሙ ላ ማዕቡደ ቢሐቅን በእውነት በአግባብ ሊመለክ የሚገባ እውነተኛ አምላክ የለም ፊል ውጁድ ፍጥረት ውስጥ ሰማይም ላይ ይሁን ምድርም ውስጥ ይሁን ከምድር በታችም ይሁን ከሰማይ በላይም ይሁን አምላክ የሚባል የለም ማን እንጂ ኢለላሁ አንድ አላህ ብቻ እንጂ። ፊል ውጁድ የምትለው ላይ ትንሽ ኺላፍ ነገር አለ። ወከዛሊክ ላ ማዕቡደ ቢሐቅን ከማለት ይልቅ ላ ማዕቡደ ሐቁን ማለት ይሻላል ያሉ አሉ። ይሄ የኢራብ ጉዳይ ነው፣ ምንም ችግር የለውም። ላ ማዕቡደ ቢሐቅን ቢባልም ላ ማዕቡደ ሐቁን ቢባልም ያው እውነተኛ አምላክ የለም። የውሸት ሞልቷል ማለት ነው። ሰዎች ጭቃ ያመልካሉ፣ እንጨት ያመልካሉ፣ ከብት ያመልካሉ፣ ሐታ እባብ የሚያመልኩ አሉ። በዚህ ዘመን ማይመለክ ነገር የለም። የድሮ ሰዎች ድንጋይ ያመልኩ ነበር፣ እንጨት ያመልኩ ነበር። አሁንም ይሄን የሚያደርጉ አሉ። በተለይ ወደ ህንድ አካባቢ ጅልና ያጠቃቸው ሰዎች ዘንድ ሙሐመዱ ረሱሉላህ የሚለውንም ማዕናውን ማወቅ ያስፈልጋል። ቀደም ሲል ጠቅሰናል። ያዘዙትን መታዘዝ፣ የከለከሉትን መከልከል፣ የተናገሩትን ሁሉ ሐቅ ነው ብሎ መቀበል፣ ዒባዳ እሳቸው ባደረጉት ብቻ እሳቸው ባደረጉት ባሳዩት ባስተማሩት መልኩ ብቻ ማድረግ ማለት ነው። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። ወቢላሂ التوفيق። السلام عليكم ورحمة الله وبركاته።